ተማሪዎች እንደምን አላችሁ? ይህ አልፋ ቲቶሪያል ከወንዴ ቲቶሪያል ጋር በመተባበር በጋራ የሚያቀርቡላችሁ የአንድ ወር የኢንትራንስ ዝግጅት ለሪሚዲያል እንዲሁም ለ12ኛ ተፈታኝ ተማሪዎች ነው። ከቪዲዮዎቹ ጋር እንግዲህ አብሬያችሁ የምቆየው እኔ ወንድማገኘሁ ለገብስ ነኝ። ዛሬ በ11ኛ ክፍል ቻፕተር 2 ላይ ከዚህ በፊት የወጡ ጥያቄዎች ምን ይመስላሉ የሚለውን የምናይ ይሆናል ማለት ነው። በዛሬ ቆይታችን ላይ የምነግራችሁ ነገር ቪዲዮ ወደ መጨረሻ አካባቢ ላይ ወይም ይህን ቻፕተር ልክ እንደጨረስን እንመለስና ከዚህ ቀደም የነበረው ቪዲዮ ላይ ወይም ደግሞ ከዚህ ቻፕተር ዋን ላይ የሰራኋቸው አንዳንድ እኔም የሰራኋቸው ስህተቶች እናንተ የሰራቸው ስህተቶች አሉና ኮሜንታችሁን እያየን አንዳንድ ጥያቄዎችን አብረን የምናስተካክል ይሆናል። ሂስትሪ እንግዲህ ከዚህ በፊት በተደጋጋሚ ተናግሬ ይሆናል። ሂስትሪ ቢያንስ አሁን ማንኛውም ፈተና ሲወጣ በሶስት አይነት መልኩ ነው የሚወጣው። አንደኛው ፓርት ምንድነው? በቃ ማለት በተለምዶ ሰነፍ የምንለው አይነት ተማሪ ወይም ደግሞ ብዙም ኖሌጅ የሌለው ተማሪ ቀለል አድርጎ ሊሰራቸው የሚችል ለጎበዙም ተማሪ ደግሞ ታይም የማያባክንባቸው ጠቅጠቅ አድርጎ የሚያልፋቸው ጥያቄዎች አሉ። ከዛ ሁለተኛው ስቴጅ ደግሞ ምንድነው? ሚዲየም የምንላቸው ጥያቄዎች አሉ ወይም ደግሞ ቀለል ያሉ እንዲሁም ደግሞ ከበድም የሚሉ ወይም ትንሽ የሚያመራምሩ ጥያቄዎች አሉ። አሁን የዛ ሰዓት ላይ ሰነፉን ጎበዙም ተማሪ እኩል ተመጣጣኝ የሆነ አቢሊቲን ይዘው የሚሰራቸው ጥያቄዎች ናቸው። የመጨረሻው ግን ልክ የመጀመሪያው ፓርት ላይ ለሰነፍ ተማሪ አድቫንቴጅ እንደተሰጠው ሶስተኛው ደረጃ ላይ ግን የማን አድቫንቴጅ ብቻ ይሆናል ማለት ነው? ለጎበዝ ተማሪ ብቻ ክሬዲት የሚሰጥበት ወይም እሱን የአድቫንቴጅ የሚወስድበት ይሆናል። ጥያቄዎቹ ከባድ የሆኑ እንዲሁም ደግሞ በጣም ብዙ አናላይዜሽን እና ብዙ ማሰብን ብዙ መገምገምን የሚፈልጉ ጥያቄዎች ይሆናሉ። ሶ አሁን አንዳንድ ጥያቄዎች ላይ ድፍን ያለ ሁለት መልስ በቃ ኮሬክት የሆነ ሁለት መልስ ያላቸው ጥያቄዎች አሉ። ብዙዎቻችሁም እዛ ላይ ነው ተሳስታል እያላችሁ የመለሳችሁልኝ እና አሁን እነዛ ጥያቄዎች ለእኔም ለእናንተም እንደ ስህተት ናቸው። ተግባባን? ምክንያቱም አንድ ጥያቄ ላይ ሁለት መልስ አስቸጋሪ ነው። ሶ ያን ጥያቄ የሚመልሱበት ወይም ደግሞ እነዚህ ፕሮፌሰሮች ወይም እነዚህ ዩኒቨርሲቲ መምህራን ያን ጥያቄ ያወጡበትን ምክንያት አለ። ሁለት ደግሞ ያን ጥያቄ ደግሞ መልሱን አንዱን የሚመርጡበት የራሳቸው የሆነ ምክንያት አላቸው። ተግባባን? ቢኮዝ እነሱ ከእኔም ከእናንተም በሂስትሪው የተሻለ ደረጃ ላይ ያሉ ስለሆኑ ካላቸው ሶርስ ካላቸው የተለያዩ ዳይሜንሽኖች በመነሳት አንዱን መልስ ነው ብሎ ይመርጡላቸዋል። ጥያቄው የተሳሳተ አይደለም፣ የወጣውን ኤግዛም ነው ሽቱን ነው ቀጥታ እዚህ ጋር ወደ ፒዲኤፍ የቀየርኩት። በቃ አጻጻፍ ብቻ ነው የተቀየረው። ኦልሞስት ጥያቄው የተገለበጠ ነገር ነው። ስለዚህ ምንም የተሳሳተ የታይፒንግ ኤረር የለውም። ስለዚህ አንድ ፓርት ላይ ሁለት መልስ ስላለው እናንተ ሞር እዛ ጋር አንደኛው ላይ ትኩረት ስላደረጋችሁ ወይም ደግሞ አንደኛውን መስመር ስላገኛችሁ መልስ ነው ልትወስዱ ትችላላችሁ። እኔ ደግሞ ካለኝ እንትን ተነስቼ ደግሞ አንዱን ጥያቄ መልስ ነው ልላችሁ እችላለሁ። ስለዚህ እኔ የሚሳሳትኩባችሁ አሉ፣ እናንተ የሚሳሳታችሁባችሁ አሉ። እነሱን ተመልሰን እናያለን። ሶ አሁን ቻፕተር 2 ላይ ቆይታ እናደርጋለን ማለት ነው። አሁንም ግን ስህተት ነው ብላችሁ የምታምናቸውን ጥያቄዎች የምታምናቸውን ስል ደግሞ ታዲያ አንዳንዴ ተማሪ ነፃነትን ሲሰጠው ችግር ነው። እናንተ አንብባችሁ ስላልመጣላችሁ ወይም ደግሞ መጽሐፍ ላይ ቀጥታ መስመር ስላላገኛችሁት ስህተት ነው ብላችሁ የምታመጧቸው ጥያቄዎች አላችሁ። አሁን እነሱን አልፋችኋለሁ። በኋላም ኮሬክሽን ስንወስድ አልፋችኋለሁ እነሱን። ቢኮዝ የራሳችሁ ስህተት ከሆነ ምንም እንትን ምለው ነገር አይኖርም። ተመልሰህ አንብበ ጓደኛን ጠይቀ አረጋግጥ። ግን በስነ ስርዓት ያነበበና ያላነበበ ተማሪ የሚለየው በዚህ ነው። በቃ እንደዚህ አይነት ጥያቄዎች ላይ ወይ መምህሩ ይሸወዳል ወይ ተማሪው ይሸወዳል። ሶ እነሱን ተመልሰን እናያለን። አሁንም ይኖራል ብላችሁ ያያችሁት ካለ ኮሜንት ላይ አስቀምጡ፣ እየተመለስን እናያለን። ይሄ ለሁላችሁም የሚሰጠው ኃላፊነት ነው። ግን እንዳልኩት ከእናንተ የማንበብ ክፍተትና ከእናንተ ያረዳድ ችግር የተነሳ ከሆነ ኢቭን ኮሜንት ላይ እንኳን መልሱን አንመልስላችሁ። ተግባባን? ሪፕላይ አናደርግላችሁ። ሪፕላይ እንኳን የምናደርገው ለማን ነው? ስርዓት አንብበው እናንተ ብለው ለተሳሳቱት ወይም ደግሞ እኛም ተሳስተን ላረሙን ተማሪዎች ነው። እሺ which of the following technologies enabled ancient Egyptians to produce a large surpluses and maintain an enduring state ይለናል። 2016 ላይ ወጣ ጥያቄ ሲሆን ወይም ያምና ጥያቄ ነው። አንሸንት ኢጂፕቲያን ስቴትን ታስታውሳላችሁ። ሄሮዶተስ ዘ ጊፍት ኦፍ ብሉ ናይል ብሎ ይጠራል። ሶ የአባይ ወንዝ ስጦታ የሆነችው ይህች አንሸንት ኢጂፕቲያን ስቴት ለረጅም ጊዜ መቆየት የቻለች ስቴት ነበረች። ሜንቴን ኢንዱሪንግ ያለው እሱ ነው፣ ወይም ደግሞ ለረጅም ጊዜ መቆየት የቻለች ስቴት ነበረች። ሶ እቺ ስቴት ለረጅም ጊዜ ለመቆየቷ ጥንካሬ የሰጣት ረጅም እድሜ እንዲኖራት ያደረገው ነገር ምንድን ነው? ከፍተኛ የሆነ ምርትስ ላርጅ ሰልፕለስ እንዲኖራት ከፍተኛ የሆነ ምርት እንዲኖራት ያደረገው ምንድን ነው ይለናል። ወይም ደግሞ ምን አይነት ስራ መስራታቸው፣ ምን አይነት ቴክኖሎጂ መፍጠራቸው ነው ይለናል። ኤ ቢልዲንግ ፒራሚድ መገንባታቸው ነው? አይደለም። ቢ ኮንስትራክቲንግ ኢሪጌሽን ካናልስ ለኢሪጌሽን ወይም ለመስኖ እርሻ የሚሆኑ ቦዮችን መስራታቸው ነው? አዎ፣ እነዚህን ቦዮች መስራታቸው ምን አድርጓቸዋል ማለት ነው? አንሸንት ኢጂፕቲያኖችን
ወደ ተሻለ ደረጃ እንዲሄዱ አድርጓቸዋል። እንዲሁም ደግሞ ብዙ አይነት ምርቶችን እንዲያመርቱ፣ ኢኮኖሚያቸውን መገንባት እንዲችሉ፣ ፖለቲካላቸውን ማጠናከር እንዲችሉ፣ ሶሳይቲያቸውን ተጠቃሚ ማድረግ እንዲችሉና ረጅም ጊዜ የሚቆይ ጠንካራ ስቴት መመስረት እንዲችሉ አድርጓቸዋል። ሲ ኢንቨንቲንግ ሄሮግሊፊክስ ይለናል። የሄሮግሊፊክስ ጽሁፍን መፍጠራቸው ይለናል። አይደለም። ዲ ዘ አርት ኦፍ መንፊኬሽን፣ መንፊኬሽን የተሰኘውን የሞተን አስክሬን አድርቆ የማቆየት ሲስተም መፍጠራቸው ነው ይለናል። አይደለም። ሶ ዘ አንሰር ኢዝ ቢ። ዘ አንሰር ኢዝ ቢ። አንሸንት ኢጂፕሲያን ይሄን አይነት ቴክኖሎጂ ኢቭን አንሸንት ኢጂፕሽያንስ ብቻ ሳይሆን አሁን ላይ ያለችው ኢጅፕት ራሱ ይሄ የኢሪጌሽን ሲስተም ነው ኢጅፕትን ለረጅም ጊዜ ሰርቫይቭ እንድታደርግና ጠንካራ መንግስት እንድትሆን የሚያደርጋት። which one of the following was a major achievements of the Indus Valley civilization? በነገራችን ላይ ይሄ ቻፕተር 2 ብዙዎቻችሁ በጣም ለብዙዎቻችሁ የሚያስፈልግ ቪዲዮ ነው። ይሄ ቪዲዮ ለምን እኔ በማስተምርበት ቦታም ይሁን ማስጠናችሁ ተማሪዎችም ሆኑ እንዲሁም የተለያየ ቦታ ላይ ያላችሁ ተማሪዎች ኢቭን ላይብረሪ እንኳን ስትጠቀሙ ማገኛችሁ ጀሞ ላይ፣ አብሮት ላይ፣ ልደታ ላይ ላይብረሪ እንኳን ስትጠቀሙ ማገኛችሁ ተማሪዎች ብዙዎች በአካል ስለማታውቁኝ እኔ ሳናግራችሁ ነው ተማሪዎች የሚያውቁኝና በአካል አታውቁኝም። ግን ያው ከብዙዎቻችሁ መሀል አብሬ መጥቼ ተቀላቅዬ እንትን ላሉ ብዙ መጽሐፍቶችን እጠቀማለሁ እና ብዙ ተማሪዎች ጋር ያየሁት ነገር እዚህ ቻፕተር ላይ የምትሸመድሩት ሌላ ነገር ነው። ፕሊስ እባካችሁ እያንዳንዱ ስቴት ላይ እየገቡ በቃ እያንዳንዱ ስም ብሎ ያገኙትን ነገር የሆነች የተለየች ቃል ያለችበትን ነገር በሙሉ ሲሸመድዱ አገኛለሁ እና ያ አይደለም የምትጠየቁት ጥያቄ ኢንትራንስ ላይ ይሄ ሲቪላይዜሽን ምን አቺቭ አደረገ ወይም ደግሞ ምን አይነት ለዓለም ምን አይነት ያበረከተው አስተዋጽኦ ነበር፣ ለጥንካሬው መንስኤው ምንድን ነው፣ ለመውደቁ ምክንያቱ ምንድን ነው? ተግባባን አይደለ? በቃ እና ምን አይነት ሲስተሞችን ወይም ምን አይነት አድሚኒስትሬሽን ሲስተም ነበራቸው? እነዚህን ጉዳይ ብቻ መያዝ ነው የሚጠበቅባችሁ። አሁን 2016 ላይ የሚጠየቀው ጥያቄ ስለ ኢንዱስ ቫሊ ሲቪላይዜሽን ማን ነው? በህንድ ውቅያኖስ ላይ በኢንዱስ ሸለቆ ላይ የተመሰረተው ስልጣኔ ማን ነው? ኢንዲያን ሲቪላይዜሽን ነው። ሶ የኢንዲያን ሲቪላይዜሽን ሜጀር አቺቭመንት ነው የተጠየቃችሁት። ዘ ዲቨሎፕመንት ኦፍ ራይቲንግ ሲስተም፣ ምናልባት የራሳቸውን ራይቲንግ ሲስተም ይኖራቸው ይሆናል ግን ይሄ ለዓለም የተለየ ከሆነ ነው አቺቭመንት ልንለው የምንችለው። ሶ ይሄ አልነበራቸውም። ቢ ዘ ኮንስትራክሽንስ ኦፍ ሪፋይንድ ቡዲስትስ ቴምፕልስ ይለናል። የቡዲስቶችን ቴምፕሎች ወይም መቃብሮችን መገንባት መቻላቸው ይለናል። ይህም አይደለም። ሲ ዘ ዲቨሎፕመንትስ ኦፍ አርባን ፕላኒንግ ቴክኒክስ ይለናል። የስ ህንዳውያንን ትንሽ ለየት የሚያደርጋቸው ነገር ምንድን ነው? አንደኛ በሬሊጂየስ ስርዓቱ የታወቀ ነው። የቡዲዝም እምነትን እንዲሁም የሂንዱይዝም እምነትን ያመጡት እነሱ ናቸው። ግን ራሴ እንኳን ሳስተምራቸው 11 ክፍል ቻፕተር ላይ ሳስተምር ምን ብለናል? ኢንዲያኖች በከተማ ፕላኒንግ እና በአርባን ዲቨሎፕመንት ሲስተማቸው በጣም የታወቁ ናቸው። እንደውም በወቅቱ ምን የሚባሉ ከተሞች ነበራቸው? ሀራፓ እና ሞሂንጆ ዳሮ የሚባሉ ከተሞች ነበራቸው። እንደውም አንድ የራሴን ገጠመኝ ማስችላችሁ ነበር። ምን ብዬ ነበር? የሆነ ዓመት ኤግዛም ላይ ተማሪ በነበርኩበት ታይም ላይ ስሰራ ዘሀራፓን ሲቪላይዜሽን ብሎ ጠይቆ ነበረ። ጠይቄው የሆነ ነገር ነው የሚለው ብቻ ግን ስለ ሀራፓን ሲቪላይዜሽን ብሎ ጠየቀ። ሀራፓን ሲቪላይዜሽን ማን ነው ብዬ ኤክስትሪሙን ባገላብጥ የለም፣ ቴክስ መጽሐፊን ባገላብጥ የለም። ከአንሻን ሲቪላይዜሽኖች ውስጥ ሄድኩኝ። ወርልድ ጂኦግራፊ፣ ወርልድ ሂስትሪ የተሰኙትን መጽሐፍቶችን አነብ ነበር፣ ለሂስትሪ እና ለጂኦግራፊ እና እዛ ላይ ገብቼ ስፈልግ ነው ሀራፓን ሲቪላይዜሽን ሳይሆን እዛ ላይ የሚያለው ኢንዲያን ሲቪላይዜሽን ብሎ በዛ ውስጥ ነው ሀራፓን እና ሞሄንጆ ዳሮ ብሎ በሰፊው በተለቅ አድርጎ ጽፏቸዋል። እና ቃሉን እዛ ጋር ሳገኘው ገብቼ ሳይ ከተሞቹ ናቸው። ሶ በከተማ ግንባታ በጣም የታወቁና የረቀቀ ጥበብ የነበራቸው ወይም ደግሞ ትልቅ ብቃት የነበራቸው ናቸው። የኮምፕሌክስ ሌጋል ኮድ፣ በሌጋል ኮድ የሚታወቁት ማን ናቸው? ሮምና ባቢሎኒያን ናቸው አይደለ? ሮሞችና ባቢሎኒያን ናቸው። እንደውም ማን ነበረ የባቢሎኒያኑ ንጉስ? ስሙ ጠፋብኝ። አሁን ለጊዜው ስሙ ጠፋብኝ እንጂ የሰረቀ እጁ ይቆረጥ፣ አይን ያጠፋ አይኑ ይጥፋ ምናምን አይነት ህግ ማለት ነው። በቃ ላጠፋችሁት ቀጥተኛ ምላሽ አይነት ሲስተም። እንደዚህ አይነት ሲስተሞች ያወጡ የነበሩ እነ ባቢሎኒያን አሉ። ከዛ ደግሞ ሮም ላይ ደግሞ ስትሄዱ ሌጋል ኮድ ነበራቸው። ሶስተኛ ጥያቄ ዋት ዋዝ ዘ ሜጀር ኮንትሪቢዩሽንስ ኦፍ ግሪክ ሲቪላይዜሽን ኢን ዘ ዌስተርን ወርልድ ይለናል። አሁን ተመልከቱ፣ አያቸዋል። ተመሳሳይ ዓመት ላይ ነው የወጣው። አሁንም የጠየቀው ስለማን ነው? ስለ ግሪክ ሲቪላይዜሽን ኮንትሪቢዩሽን ነው። ለዓለም ያበረከተችው አስተዋጽኦ ምንድን ነው? አሁን ግሪክ ሲቪላይዜሽን የተመሰረተ ማን የመሰረተው እነማን ነገስታት ነበሩ ብሎ አልጠይቃችሁም። ግን ግሪክ ሲቪላይዜሽን ስትማሩት አስታውሱ ከሆነ ብዙ ስሞችን ተምራችኋል አይደለ? ያን አትጠየቁም። ብዙ ዓመተ ምህረት ተምራችኋል፣ ያን አትጠየቁም። ግሪክ ሲቪላይዜሽን ላይ መያዝ ያለባቸው አንድ ነገር ምናልባት ከመጣ ነው፣ እሱም ከስንት አንዴ ነው። እስካሁን ከ2000 ጀምሮ እስከ 2016 ያሉት ኤግዛሞች ላይ 2 ዓመት ምናምን ላይ ነው ያየሁት። ፖሊፒሌኔዥያን ዋር ወይም ደግሞ አቴንስና ስፓርታ ያደረጉት ጦርነት። ግን በተደጋጋሚ ግን ስለ አቴንስና ስለ ስፓርታ መውደቅ ጠያይቆ ነበር። ጦርነቱን ባይጠይቅም ግን የተለያዩ ኤግዛሞች ላይ ግን ስለ ሁለቱ መዳከም ምክንያት እያለ ስጠይቅ ነበር። አሁን እዚህ ጋር ግን 2016 ላይ ግን ስለ ግሪክ ሲቪላይዜሽን ኮንትሪቢዩሽን የጠየቃችሁት። የግሪክ ሲቪላይዜሽን ለዓለም ምን አይነት አስተዋጽኦ አበረከተ? አይዲያስ አባውት ዳይሬክት ፓርቲሲፓቶሪ ዲሞክራሲ ይለናል። ስለ ዳይሬክት ዲሞክራሲ ለዓለም
ትልቅ አይዲያን ወይም ሀሳብን መፍጠር ችሏል። አዎ ሲጀመር ዳይሬክትም ሆነ ኢንዳይሬክት፣ በእርግጥ ኢንዳይሬክት የመጣው ቅርብ ጊዜ ነው፣ ወይም የሪፕሬዘንታቲቭ ዲሞክራሲ የምንለው ቅርብ ጊዜ ነው። ግን ይሄ ዲሞክራሲ የሚለው ጽንሰ ሀሳብ ከየት ነው የመጣው? ከግሪክ። እነሱ ጋር የነበረ ዲሞክራሲ ሲስተም ደግሞ የተነበረ ዳይሬክት ኦር ፓርቲሲፓቶሪ ዲሞክራሲ ሲስተም የምንለው ነበረ። ሶ ይሄን ያመጡት እነሱ ነበሩ። ሪጀክሽንስ ኦፍ ስሌቨሪ አስ አን ኢንስቲትዩሽን፣ ስሌቨሪን ማስቀረት የሚለው ጽንሰ ሀሳብ ይለናል። አይደለም። ዘ ቴክኒክስ ኦፍ ቢልዲንግ ሮድስ አት ዛት ላስት ሎንግ ይለናል። መንገድን የመስራት ብቃት ነው። ይህን ሮሞች ናቸው የሚታወቁት በመንገድ ግንባታ። ዲ ዘ ዩስስ ኦፍ ዌልድ ትራንስፖርት ወይም ደግሞ ይሄ የሰረገላ ትራንስፖርት። ዌልድ ማለት ከብረት ጎማ የብረት ጎማ ያላቸው ሰረገሎች ናቸው። እሱ ደግሞ ማነች? ሜሶፖታሚያ ናቸው። ሶ ዛን ሰሪሷት ኤ ነው። እሺ ወደ አራተኛ ጥያቄ እንምጣ። ዋት ዋዝ ኤ ኮመን አቺቭመንትስ ኦፍ ዘ ሲቪላይዜሽንስ ኦፍ ኢጅፕት ኤንድ ሜሶፖታሚያ። ተመልከቱ። አሁንም የጠየቀን ኢጅፕትና ሜሶፖታሚያን የሚያመሳስላቸው አቺቭመንት ምንድን ነው? ሁለቱም ለዓለም ያበረከቱት አስተዋጽኦ አለ አይደለ? ሶ ከነዚህ አቺቭመንቶች ውስጥ ሁለቱም የሚያመሳስላቸው ምንድን ነው ነው? ኤ ዘ ኢንቨንሽንስ ኦፍ ቴክኒክስ ፎር ፕሬዘርቪንግ ዘ ቦዲስ ኦፍ ዘ ዲድስ ይለናል። የሞቱ አካላትን የሞቱ ህይወት ያላቸው ነገሮች ሲሞቱ አካላቸውን አድርቆ የማቆየት ሲስተም ነው ይለናል። ይሄ ኢጅፕት ብቻ ነበር የነበራት፣ ሜሶፖታሚያ አልነበራት። ቢ ዘ ዲቨሎፕመንት ኦፍ ራይቲንግ ሲስተም ፎር አድሚኒስትሬቲቭ ፐርፐዝ ይለናል። ይህን እንደ አንድ አማራጭ እንያዘው እስኪ። ሁለቱም ምን ነበራቸው? ራይቲንግ ሲስተም ነበራቸው። ሜሶፖታሚያ ኩኒፎርም፣ ኢጂፕሽያን ደግሞ ሄሮግሎፊክስ የተሰኘ የአጻጻፍ ስርዓት ነበራቸው። ሲ ዘ ኮንስትራክሽንስ ኦፍ ኢላቦሬት ሪሊጂየስ ቢልዲንግ ዩዚንግ ክሌይ ብሪክስ ይለናል። የክሌይ ወይም ደግሞ የሸክላ አፈርን በመጠቀም የሃይማኖት ቦታዎችን መገንባት፣ ሪሊጂየስ ቢልዲንጎችን መገንባት ይለናል። እሺ እንለፋው። ዲ ዘ ኢንቨንሽንስ ኦፍ ቴክኒክስ ፎር ፒሪፋይንግ ኮፐር ኤንድ አይረን ይለናል። የኮፐርና አይረን ማዕድናትን የሚያነጹበት ወይም ደግሞ የሚያጠሩበት ሲስተም ቴክኖሎጂ ቴክኒክ ነበራቸው ይለናል። ሶ ዘ አንሰር ኢዝ ዋት ቢ። ሜሶፖታሚያና ኢጅፕትም ከሚያመሳስሏቸው ነገሮች አንዱ ምንድን ነው? አንደኛ ሁለቱም ኢሪጌሽን ፕራክቲስ ያደርጉ ነበር። ሁለተኛ ደግሞ ምክንያቱም ሜሶፖታሚያን በሁለት ወንዞች መካከል የምትገኝ ከተማ ነበረች። ወይም ቃሉ ራሱ ያ ትርጓሜ አይደለ? በፕሎ ወይም ደግሞ በእርሻ ስራ በጣም ታዋቂ ነበሩ። ይሄ አንድ ያመሳስላቸዋል። ለስልጣኔያቸው መሰረቱ እሱ ነው። በመቀጠል ደግሞ ሁለቱም ምን አይነት ሲስተም ነበራቸው? የራሳቸው የሆነ የአስተሳሰብ ስርዓቶች ነበራቸው። እሺ ወደ አምስተኛ ጥያቄ እንምጣ። እስኪ ለማሳየት እንሞክር እዚህ ጋር እስከ ዲ ድረስ። አንደኛ ጥያቄ አምስት ጥያቄ which of the following is a characteristics features of Athenian democracy ይለናል። አሁንም ተመልከቱ 2015 ላይ ስለ አቴኒያን ዲሞክራሲ ነው የጠየቀው፣ ወይም ደግሞ ስለ ግሪክ ላይ የነበረው የግሪክ ዋና ከተማ ማለች አቴንስ አይደለ? ሶ አቴንስ ላይ ከሄደ የነበረው ዲሞክራሲ ግሪክ ውስጥ የተጀመረው ዲሞክራሲ ነው። ሶ የአቴኒያን ዲሞክራሲን የሚገልጸው ዲስክራይብ የሚያደርገው የትኛው ነው ይለናል። ኤ ዘ ዶሚናንስስ ኦፍ ዘ ሲቲ ባይ ቲራንስ ይለናል። ቲራንትስ ወይም ደግሞ ከተማዋ በተለያዩ አምባገነኖች ዶሚናንስ የተደረገች መሆኗን ነው የሚያሳየን ይላል። አይደለም። አቴኒያን ዲሞክራሲ ምን አይነት ዲሞክራሲ ነው? ዳይሬክት የሆነ ዲሞክራሲ፣ ሴኔት እና ኮንሱል አይደለም የሚባሉ ሁለት አመራር አካላት ያሉበት፣ ሴኔቶች እስከ ሕይወት ፍጻሜያቸው፣ ኮንሱሎች በሁለት ዓመት አንዴ የሚቀያየሩበት የአመራር ስርዓት፣ በሁለት ወር በአንድ ዓመት ከሳሳቱ ተመልሳቾች የካርጉት የሚቀያየሩበት የአመራር ስርዓት የነበረበት የዲሞክራሲ ስርዓት ነው። ህዝቡ ወጥቶ ዳይሬክትሊ ፓርቲሲፔት የሚያደርግበት ስርዓት ነው። ቢ ዘ ፕሮሚነንስ ኦፍ ዘ ሴኔት ኢን ዘ ጎቨርኒንግ ዘ ሲቲ ይለናል። ከተማዋን በመምራት ስርዓት ውስጥ ሴኔቱ የበላይ የነበረበት ስርዓት ነው ይለናል። ይሄ የግሪክ አድሚኒስትሬሽን ወይም ይሄ ኦሊጎፖሊ የምንለው ስርዓት ነው እንጂ ከዲሞክራሲው ሲስተም ጋር የሚገናኝ አይደለም። እሺ ሲ ላይ ስንመጣ ዘ ፓሴጅስ ኦፍ ሎው ስሩ ዳይሬክት ፓርቲሲፔሽንስ ኦፍ ዘ ሲቲዘንስ ይለናል። ወይም ደግሞ ምንም አይነት ህግ ሲወጣ፣ ምንም አይነት ደንቦችና ህጎች ሲወጡ ህዝቡ ሲቲዝን ወይም ደግሞ አሁን እዚህ ጋር ህዝብ አይደለ ያለው ፒፕል አይደለ ያለው ሲቲዝን ዜግነት ያላቸው አካላት እነማን ዜግነት እንደሚሰጣቸው ተምራቸዋል። ሶ እነዚህ ዜግነት ያላቸው አካላት ቀጥታ ምን የሚሉበት ዳይሬክት ፓርቲሲፔት የሚያደርጉበት ነው ይለናል። አዎ ሲ ልክ ነው። ዲ ስንሄድ ዘ ፕሮሚንሰስ ኦፍ ዊሜን ኢን ዘ ሜኪንግ ኦፍ ሎ ሴቶች በህግ አወጣት ስርዓት ውስጥ የሚሳተፉበት ነው ይለናል። አይደለም። ሴቶች ሲጀመር ዜግነት አይሰጣቸውም አይደለ? ዜግነት ራሱ የላቸውም። ስድስተኛ ጥያቄ which one of the following is an achievements of Egypt during the new kingdom ይለናል። ኢጅፕት እንግዲህ እንደምታስታውሱት በሶስት ኪንግደም ተከፋፍላ ነበረ። ኦልድ ሚድል ኦልድ ኦር ሎወር ኪንግደም አለ፣ ሚድል እና ኒው አለ። ሶ በኒው ኪንግደም ጊዜ ኢጅፕት ያሳየችው አቺቭመንት ምንድን ነበረ? ወይም ደግሞ የነበራት ለውጥ ምንድን ነበር ይለናል። ዘ ዩኒፊኬሽንስ ኦፍ ዘ አፐር ኤንድ ሎወር ኢጅፕት ይለናል። የላይኛውና የታችኛው ኢጅፕት አንድ ላይ የተዋሃደበት ጊዜ ነበር ይለናል። በንጉስ ሶሪ ይሄ ልክ ነው። በንጉስ ማን ነበር? ራሚኔስ ነው አይደል? ንጉስ ራሚኔስ። እስኪ ከሳሳቱ
አሳውቁኝ እሺ። ንጉስ ራሚኔስ ይመስለኛል በሱ ጊዜ ነው አይደለ ኢጅፕት ዩኒፋይድ የሆነችው። ቢ ሌላው የግብፅ ፈርዖን የሆነው ኤክሶደስ ደግሞ ይሄ የግብፅ የእስራኤላውያን ስደት የነበረበት ጊዜ ነው። ሶ ቢ ዘ ዲቨሎፕመንት ኦፍ አይዲያስ አቦት አፍተር ላይፍ ይለናል። ከሞት በኋላ ህይወት አለ የሚለው ከሞት በኋላ ህይወት አለ የሚለው ሀሳብ የመጣበት ጊዜ ነው ይለናል። አይደለም፣ ይሄ ከመጀመሪያም ጀምሮ ይከተሉት የነበረ ሪሊጂየስ ነው። ቢ ዘ ኢንቬንሽንስ ኦፍ ኖምስ አስ ዩኒትስ ኦፍ አድሚኒስትሬሽን የግዛቶቻቸው አስተዳዳሪዎች ወይም ደግሞ ግዛቶቻቸው ማን ይባሉ ነበር? ኖምስ ይባሉ ነበር። የግዛት አስተዳዳሪዎቹ ደግሞ ማን ተብሎ ይጠሩ ነበር? ኖማርችስ ተብሎ ይጠሩ ነበር። ሶ ይህ ሲስተም የመጣበት ጊዜ ነበር ይለናል። አይደለም። ዲ ደግሞ ዘ ኤክስፓንሽንስ ኦፍ ኢምፓየር ቱ ፓርትስ ኦፍ ኤሽያ ኤንድ አፍሪካ ይለናል። ኢጅፕት በኒው ኪንግደም ጊዜ እንግዲህ በጣም ጠንካራ የሆነችበትና ሀያል የነበረችበት ታይም ነው። ሶ ዘ አንሰር ኢዝ ዋት ዲ በጣም ግዛቶቿን ያስፋፋችበት እስከ ኤሽያ እና እስከ አፍሪካ እስከ ሱዳን ምናምን ድረስ መምጣት የቻለችበት ጊዜ ነበረ። እሺ ጊዜ ነበረ። ሰባተኛ ጥያቄ which of the following is an achievement of Sumerian civilization ይለናል። አሁንም ለ15 ላይ እንቆያለን። የሱሜሪያኖች ሲቪላይዜሽን ውጤት የሆነው የትኛው ነው? አቺቭመንት የሆነ የትኛው ነው? ሱሜሪያ ማለት ማን ናቸው? የሱሜሪያን ሲቪላይዜሽን ማለት ሱሜሪያን ህዝቦቹ ናቸው፣ መስራች ህዝቦቹ ናቸው። ሲቪላይዜሽኑ ማን ነው? ሜሶፖታሚያ የሚባለው ማለት ነው። ሜሶፖታሚያ የሚባለው ሲቪላይዜሽን ነው። ሶ ኤ ዘ ኢንቬንሽንስ ኦፍ ሞኖቴስቲክ ሪሊጂየስ ይለናል። ሞኖቴስቲክ የሆነ ሪሊጂየስ ተፈጥሯል ይለናል። አይደለም። ቢ ዘ ዲቨሎፕመንት ኦፍ አስትሮኖሚ ኤንድ ማቴማቲክስ። አዎ በአስትሮኖሚ እና በማቴማቲክስ ወይም በስነ ህዋ በጠፈር ምርምርና በማቴማቲክስ ጥበባቸው በጣም ያደጉ ነበሩ ሜሶፖታሚያዎች። አንድ ክብ 360 ዲግሪ ነው። በአንድ ሰዓት ውስጥ 60 ደቂቃ አለ። በአንድ ደቂቃ ውስጥ 60 ሰከንድ አለ የሚሉትን በአንድ ዓመት ውስጥ 365 ቀናቶች አሉ የሚሉትን የማቴማቲካል ህጎች እና የቀን አቆጣጠሮች ያመጡት እነሱ ናቸው። ስለ ጨረቃ ስለ ከዋክብት ያጠኑት እነሱ የመጀመሪያዎቹ ናቸው። በአስትሮኖሚካል ኖሌጃቸው በጣም የበለጸጉና ያደጉ ነበሩ። በጣም ሀያላን ነበሩ። ዲዛል ዘ ዲቨሎፕመንት ኦፍ አልፋቤቲክ ራይቲንግ። አሁን ብዙዎቻችሁ እዚህ እንዳትሸወዱ እሺ፣ ሲ እንዳትሉኝ ደግሞ አደራ ባካችሁ። አልፋቤቲክ የሆነ ራይቲንግ አልነበረም የነበራቸው። ምንድን ነበረ? ፒክቶግራፊክ የሆነ ራይቲንግ ሲስተም ነበር የነበራቸው። ፒክቶግራፊክ ማለት ስዕላዊ የሆነ ማለት ነው። በስዕላዊ የሆነ አልፋቤት የሌለው ሌተር አይደለም ማለት ነው። ሌተር አይደለም ግን ስዕሉ የሚወክላቸው ነገሮች አሉ። ገብታችኋል? እንደ ሌተር አሁን ለምሳሌ ኤ የምትሉት ሌተር ለሆነ ነገር ውክል ነው አይደል? በቃ ያ ሌተር ነው። ያ ሌተር ደግሞ ከተለያዩ ሌተሮች ጋር አንዴ በመሆን የሆነ ቃልን ፈጥሮ ለሆነ ነገር ውክል ይሆናል አይደለ? እነሱ ጋር ግን ጀስት እኛ ሌተር ለን ኤ ቢ ሲ ዲ እንደምናስቀምጠው እነሱ ጋር ግን ፒክቶግራፊክ የሆነ ራይቲንግ ሲስተም ነበር የነበራቸው። ለምሳሌ ወረቀት ብሎ የተለያየ ሌተር አገጣጥሞ አይጽፉም እነሱ። የሆነች አንድ ፒክቸር ከዛች ከራይቲንግ ሲስተማቸው ውስጥ አንድ ፒክቸር ወረቀትን የምትወክል ፒክቸር አለች። ያ ፒክቸር ለእነሱ እንደ ራይቲንግ ሲስተም ያን ነገር ጻፉት ወይ ሳሉት ማለት ወረቀት ፈልገዋል ማለት ነው። ተግባባል? ያ ነው የአጻጻፍ ስርዓታቸው። ሂሮግሊፊክስም እንደዛ ነው። የቻይናው ሎጎክሮፊክስም እንደዛ ነው። ሎጎግራፊክስም ፒክቶግራፊክ ነው። ይሄኛው አልፋቤቲክ አይደለም። ዲ ዘ ኮንስትራክሽንስ ኦፍ ግሬት ሞኑመንትስ ፎር ኪንግስ ኤንድ ጋድስ ይለናል። ለነገስታቶቻቸውና ለአማልክቶቻቸው ትልልቅ ሞኑመንቶችን ወይም ደግሞ ሀውልቶችን ይገነቡ ነበር ይለናል። ሶ ዘ አንሰር ኢዝ ቢ ብለን እንውሰድ። እሺ ስምንተኛ ጥያቄ which one of the following was a major features of India in the medieval period ይለናል። ስለ ህንድ ስልጣኔ ትክክል የሆነ የትኛው ወይም ህንድ በሜዲየቫል ፔሪድ ጊዜ ስለነበራት ጥንካሬ ትክክል የሆነ የትኛው ነው ይለናል። ሪሊጂየስ ኤክሰርሳይዝድ ስትሮንግ ኢንፍሉዌንስ ኢን ዘ ኢንዲያን ካልቸር ይለናል። በህንድ ካልቸር ውስጥ ወይም በህንድ ባህል ውስጥ ሪሊጂየስ ወይንም ደግሞ ሃይማኖት ትልቅ የሆነ ፓወር ነበረው ወይም ደግሞ ኢንፍሉዌንስ ነበረው። የህንዶችን ካልቸር ካራክተራይዝ ያደርግ ነበር ወይም ኢንፍሉዌንስ ያደርግ ነበር። አዎ ዘ ሬጂዮናል ሎርድስ ሃየርድ ባንድስ ኦፍ ዋሪየርስ ኖን አስ ሳሙራይ ይለናል። ሬጂዮናል ሎርዶች ተዋጊዎችን የጦር ተዋጊዎችን ጠንካራ የሆኑ የጦር ተዋጊዎች ህብረትን ወይም ባንድን ሳሙራይ የተሰኙ የጦር ተዋጊዎችን ይቀጥሩ ነበር ይለናል። ይሄ ማነች? ጃፓን ነች። እሺ ሳሙራይ የተሰኙ ተዋጊዎች ያሏት ጃፓን ነች። ሲ ዘ ኢንቬንሽንስ ኦፍ ፋየር አርምስ ዋዝ አኮምፓይንድ ባይ ዘ ዲስከቨሪ ኦፍ ሃይ ኳሊቲ ኦፍ ገን ፓውደር ይለናል። ኢጅፕት ወይም ደግሞ ኢንዲያ የተለያዩ የጦር መሳሪያዎችን ኢንቨንት ማድረግ መስራት የጀመረችበት ጊዜ ነበር። ለምን? ሀገሪቷ የገን ፓውደር ወይም ቃላ የምንለው ማለት ነው ጥይት ሲተኮስ ምትወጣ አለች አይደለ? ተተኩሳ ይሄን ገን ፓውደር በከፍተኛ ሁኔታ ማምረት መቻላቸው ነው ይለናል። አይደለም። እና ፋየር አርም ማምረታቸው አይደለም። ይሄ ለማን ነው? ይሄ ደግሞ ለቻይና ነው።
ይሄ ለቻይና ነው። ዲ ደግሞ ኦፊሻልስ ፎር ፖለቲካል ፓወር ዌር ሰሌክትድ ኦን ዘ ቤዚስ ኦፍ ታለንት ይለናል። ኦፊሻልስ ወይም ደግሞ አመራር አካላቶች እንዲሁም ለፖለቲካ ስልጣን የሚመረጡ የነበረው በታለንታቸው አማካኝነት ነበር ይለናል። ሶ ዘ አንሰር ኢዝ ኤ ማለት ነው። እሺ 9ኛ ጥያቄ ላይ እንምጣና ዘ ፈርስት ፒፕል ቱ ሃቭ ዩዝድ ዘ አልፋቤቲክ ሲስተም ኦፍ ራይቲንግ ዌር ይለናል። አልፋቤቲክ የሆነ ራይቲንግ ሲስተም ለመጀመሪያ ጊዜ መጠቀም የጀመሩት እነማን ናቸው ይለናል። ይሄ የ2004 ምናምን ጥያቄ ነው። በኒው ከሪኩለም ላይ አታገኙትም። እሺ ዘ ኢጂፕሽያንስ አይደሉም። ተግባባን። ኢጂፕሽያኖች አይደሉም። ፎኒሽያኖችም አይደሉም። ፎኒሽያን እና ካርቴጂያን ዘሴም ናቸው። እሺ ካርቴጂያን ህዝቦቹን አለ እንጂ ካርቴጅ ማለት እንትን ነች፣ ቱኒዚያ ላይ የነበረች ሰሜን አፍሪካዊት ስቴት ነች። እና ካርቴጅን ስልጣኔ የመሰረቱት ፎኒሽያንስ የተሰኙ ህዝቦች ናቸው። ተግባባን። ካልተሳሳትኩኝ ፎኒሽያን የተሰኙ ህዝቦች ናቸው። ኢጂፕሽያንስ ሂሮግሎፊክስ አይደለም ነግሬያቸዋለሁ። ዛንሰሪ ኢትሩስካንስ ናቸው። ምንን? ላቲን። ስለ ላቲን መቼስ እዚህ ሮም ላይ ተምራችኋል። እነዚህኞቹ ግን ፎኒሽያን እና ካርቴጅን ኒው ከሪኩለም ላይ አልተማራችሁም። ሶ ይሄ ናቸው የላቲንን አልፋቤቲክ የሆነ ሲስተምን ራይቲንግ ሲስተምን የመሰረቱት ማን ናቸው? ዘ ኢትሩስካንስ ናቸው ማለት ነው። እሺ 10ኛ ጥያቄ ዘ ኤርሊየስት ግሬት ሲቪላይዜሽን ዌር ዞስ ኦፍ ይለናል። ወይም ደግሞ ከግሬት ሲቪላይዜሽኖች ከኤርሊየስት አንሸንት ስቴቶች ውስጥ ግሬት የነበሩ ሲቪላይዜሽኖችን ከሌሎቹ የተሻሉ የነበሩት የትኞቹ ናቸው? እሺ ኤ ፐርሺያ ኤንድ ኢጅፕት ይለናል። ፐርሺያ ነበረች፣ ኢጅፕትም ነበረች። እሺ ቢ አክሱም ኤንድ ኢንዲያ ይለናል። አክሱም ነበረች፣ ኢንዲያ ግን ማለት አንችልም። ሲ ቻይና ኤንድ ሮም ይለናል። አይደለም። ዲ ኢጅፕት ኤንድ ሜሶፖታሚያ ይለናል። ኢጅፕት ኤንድ ሜሶፖታሚያ ማሳት እንችላለን። አንሸንት ሲቪላይዜሽን ከምንላቸው ውስጥ ፐርሺያም ሞር ወደ በኋላ ላይ ነው እየተጠናከረች የመጣችው። ከአፍሪካ ኢጅፕት ቀዳሚ ነበረች። ከሜሶፖታሚያ ደግሞ ከኤሽያ ደግሞ ሜሶፖታሚያ ሀያል ነበረች። ከዛ በኋላ እንግዲህ ከሜሶፖታሚያ በኋላ እነ ባቢሎኒያን መጡ፣ እነ አሲሪያን መጡ። ከዛ እነ አሲሪያን ገልብጠው ደግሞ እነ ፐርሺያ መጡ እያለ የዘመን ቅብብሎሹ ፐርሺያ ቢዛንታይንና አክሱም ላይ ሲደርስ ደግሞ እነዚህ ሶስቱ የሀያላን መንግስታት መሆን ችለው ነበረ ማለት ነው። ችለው ነበረ። ግን በዚህን ወቅት ላይ ኤርሊየስት ካለን ወይም ደግሞ ቀዳሚዎቹ ካለን እነማን ናቸው? ኤርሊየስት ፔሪድስ ላይ ከነበሩ ሲቪላይዜሽኖች ውስጥ ቀዳሚዎቹ ማን ነበሩ? ኢጅፕትና ሜሶፖታሚያን ነው የምናነሳው። በኋላ ግን ስትመጡ ግን ማን? ፐርሺያ ከኤሽያ ያለች፣ ቢዛንታይያን ኢምፓየር ከኢሮፓ አለ እና ደግሞ የሀገራችን አክሱም ከኛ ደግሞ ሀያል መሆን ችላለች ማለት ነው። ይሄ ጥያቄ የሆነ ዓመት ላይ 2009 2011 ብቻ አንድ ዓመት ላይ አለ። 11 ጥያቄ which of the following is true about the Buddhism ይለናል። ቡዲዝም ህንድ ውስጥ የነበረው ሃይማኖት ነው። 2005 ጥያቄ ነው። ስለ ቡዲዝም ትክክል የሆነ የትኛውን ይለናል። it first originated in China and spread to Japan ይለናል። ቻይና ላይ ኢመርጅ ያደረገና ወደ ጃፓን ተስፋፋ። ስህተት ነው። it originated in India as a reform movement ይለናል። ህንድ ውስጥ ሲሆን የተመሰረተው አለን። ትክክል ነው። ግን ምን አለመልሶ አፈረሰው። ምን አለን? ሪፎርም ሙቭመንት ነው ወይም ደግሞ ለውጥ ለማምጣት ተደርጎ የተደረገ እንቅስቃሴ ላይ ወይም ለውጥን ለማምጣት ተደርጎ ታስቦ በተደረገ ሪፎርም ላይ ወይም እንቅስቃሴ ላይ የተፈጠረ እምነት ነው ይለናል። ቡዲዝም ሳይሆን ማን ነው እሱ? ሂንዱይዝም አይደለ? የስ የቡዲዝም ዋና እምነታቸው አለ። ከዛ ከቡዲዝም ላይ የሂንዱይዝም እምነትን እንደ ሪፎርም አድርገው መስርተዋል ማለት ነው። እሺ ሲላይ ስንሄድ ደግሞ ኢት ፕሪቸር ሳልቬሽን ስሩ ኤክስትሪም አሴቲዝም ይለናል። ወይም ደግሞ ሳልቬሽን የምንለው ምንድን ነው? ድህነት ነው አይደለ? ሶ ድህነት የሚገኘው በኤክስትሪም አሴቲዝም አማካኝነት ነው ወይ ነው ይለናል። ወደ ሲ ስንሄድ ኢት ፕሪችድ ስሩ ኤክስትሪም አሴቲዝም ይለናል። ኢት ፕሪችድ ሳልቬሽን ስሩ ኤክስትሪም አሴቲዝም። ህንድ ውስጥ ሁለት እምነቶች ነበሩ በዋነኝነት። አሁንም የህንድ ሜጀር ሪሊጅስ የምንላቸው ሁለቱን ናቸው፣ ሂንዱይዝም እና ቡዲዝም። ሂንዱይዝም እንግዲህ መጀመሪያው ሃይማኖት ሲሆን ምን ይል ነበር እምነቱ? እንደምታስታውሱት እንደነገርኳችሁ ማንኛውም እዚህ ምድር ላይ ያለ ፍጥረት መግደል አይፈልጉም፣ መገደልም የለበትም ይላሉ። ቢኮዝ ያ ነገር ለምሳሌ ጉንዳንን ከገደሉ ቀጣይ ይሄ ጉንዳን ሰው ሆኖ ወይ የሆነ አይነት እንስሳ ሆኖ ነው የሚመጣው እና ይህን አይነት አመለካከት አላቸው። አሴቲዝም የምንለው ይሄንን ነው እንግዲህ ኤክስትሪም አሴቲዝም የምንለው እምነት ይሄኛው ነው። ሶ ይሄ የቡዲዝም ሳይሆን የሂንዱይዝም እምነት ነው። እሺ ዲ ደግሞ ኢት ፕሪቸር ሳልቬሽን ስሩ አልምስ ጊቪንግ ይለናል። በአልምስ ጊቪንግ አዎ ያምናል። ቡዲዝም አልምስ ጊቪንግን ይቀበላሉ። ነገር ግን ሳልቬሽን ወይም ደግሞ የዘላለም ድህነት ወይም ደግሞ የሳልቬሽን የሚገኘው በዚህ በአልምስ ጊቪንግ ነው ብሎ አያምኑ። ቢኮዝ
ኒራንቫ እስኪ አስተካክሉኝ ቃሉን ጠፋ ቢኮዝ ቆይቻለሁ በጣም ስለነዚህ ሁለቱ እውነቶች ካጠናው ማለት ነው። ኒርቫና ኦር ኒቫርና ምናምን ነገር ይባላል። ብቻ ልክ አሁን በክርስትናው እምነት መልካም የሰራ ገነት ይገባል ወይም ደግሞ ለገነት ነው የምንኖረው አይደል? ማንኛችንም ለመንግስተ ሰማያት ህይወት ለመብቃት ነው የምንኖረው እና እነሱም ለኒርቫና ህይወት ለመብቃት ነው እንትን የሚሉት እና ለዚህ ለኒርቫና የሚያበቃን አልምስ ጊቪንግ እንትን ማለታችን ነው ብሎ እንትን የሚሉት እና ሶ ዘ አንሰር ኢዝ ቢ ኢት ኦሪጂኔትድ ኤክስ ብዬዋለሁ አይደል? አይደለም። እሺ የመጀመሪያው እምነት ሂንዱይዝም ይባላል። ከዛም ይሄን የሂንዱይዝም እምነትን አሳሰብ ትክክል አይደለም ብሎ ሲድራታ ጉተማ ቡድሃ ከአራተኛው መቶ ክፍለ ዘመን ጀምሮ እንደ ሪፎርም አድርጎ ወይም ደግሞ እዛኛው ላይ አስተምሮቱ ልክ አይደለም ብሎ ማህበረሰቡን አዲስ አስተምሮት አስይዞ በዚህ በአልምስ ጊቪንግ አስተምሮት ኒርቫናን ለመውረስ በሚል የቡድሂዝም እምነትን አስጀምሯል ማለት ነው። ሶ ሂንዱይዝም ነው እሺ በኤክስትሪም አሴቲዝም የሚያምነው እምነት። እሺ 12ኛ ጥያቄ ዋት ዋዝ ዘ ናቹራል ፊሎሶፊ አኮርዲንግ ቱ ስኮላርስ ኦፍ አንሸንት ግሪክ ይለናል። ወይም ደግሞ አንሸንት ግሪኮች ስለነበራቸው ናቹራል ፊሎሶፊ ትክክል የሆኑ የትኛው ወይም ደግሞ ታስታውሱ ከሆነ የአንሸንት ግሪክ ፊሎሶፊዎችን ስናነሳ ብዙዎቻቸው የናቹራል ጥናት ላይ ትኩረት የሚያደርጉ ወይም ደግሞ ናቹራል ሳይንስ ላይ መሰረት ያደረጉ ፈላስፎች ናቸው እና የእነሱ ፍልስፍና ምንን መሰረት ያደረገ ነው? ወይም ደግሞ ከነዚህ ከአንሸንት ግሪኮች ፍልስፍና በመነሳት ናቹራል ፊሎሶፊ ምንድን ነው ይለናል። ፊሎሶፊ አባውት ዘ ኔቸርስ ኦፍ ሂውማን ቢንግስ ይለናል። ስለ ሰው ልጅ ተፈጥሮ የሚያወራ ፍልስፍና ነው ይለናል። አይደለም። ፊሎሶፊ አባውት ናቹራል ሳይንስ የስ አርት ኤንድ ዘ ፊሎሶፊ ኦፍ ዘ ናቹራል ቢዩቲ ይለናል። የስ ስድስተኛ ሲ በጣም አሳማኝ ነው። አርትስ ኤንድ ዘ ፊሎሶፊ ኦፍ ናቹራል ቢዩቲ ወይም ደግሞ የአንሸንት ግሪክ ፈላስፎች ናቹራል ፊሎሶፊን ምን ብለው ነው የሚጠቅሱት? በቃ ስለ ተፈጥሮ ውበት ወይም ደግሞ ተፈጥሮ ውበት ስላችሁ ደግሞ ታዲያ ይሄ ቁንጅና ምናምንን ሳይሆን ወይም ደግሞ ያለውን አካባቢ ውበት ሳይሆን በቃ ተፈጥሮ በራሱ የሰረቻቸው ወይም ደግሞ በተፈጥሮ በዚህ ምድር ላይ የሚገኙ ማንኛውም ነገሮች የራሳቸው የሆነ አስደማሚ ነገር አላቸው፣ የተፈጠሩበት እውነት አላቸው። ሶ ይህን እውነታ ነው ቢዩቲ ብለው የሚጠሩት። ተግባባን አይደለ? ለምሳሌ አይደንቃችሁም የሰው ልጅ ምንም አይነት ነገር ሳያደርግ መተንፈስ መቻሉ ወይም ደግሞ ትንፋሽ የህይወቱ ፍጻሜና የህይወቱ መቆያ ነገር መሆኑ በጣም የሚደንቅ ነገር ነው። ሶ ይህንን አርት ወይም ደግሞ ይህንን ነገር ይህንን የተፈጥሮ እውነታ የሚያደንቁበትና የሚፈላሰፉበት የሚኖሩበት ሁኔታ ነበረ ናቹራል ፊሎሶፊ የሚባለው። እሺ ወደ 13ኛ ጥያቄ ስንሄድ 13ኛ ጥያቄ ስንሄድ which of the following is true about ancient Meroe ይለናል። አሁንም ልብ በሉ እንግዲህ አንሸንት ሜሮዌ እንግዲህ አፍሪካ ላይ የነበረች የአክሱም ጎረቤት የነበረች ስልጣኔ ነበረች አይደለ? ሶ ስለ አንሸንት ሜሮዌ ትክክል የሆነ የትኛው ነው ይለናል። it is originated goes back to 5000 before Christ ይለናል። ከክርስቶስ ልደት በፊት 5100 ክፍለ ዘመን በፊት የምትመሰረተች ስቴት ነች አይደለም። it was finally destroyed by አክሱም ይለናል። የሜሮዌ ስልጣኔ ፍጻሜ የሆነው በአክሱም ምክንያት ነው ወይም አክሱም ዲስትሮይድ አድርጋት ነው ይለናል። አዎ ኢዛና ነው አይደለ? ገብቶ ያቃጠላት እንዳለ የሜሮዌን ስልጣኔ ወይም የሜሮዌን ከተማ ኢዛና ነው አይደል? ገብቶ እንዳለ ያቃጠለው መንደሩን it had very little or nothing to do with ancient Egypt ይለናል። ከአንሸንት ኢጅፕት ጋር ምንም ያገናኛቸው ነገር አልነበርም፣ ምንም አላደረጉም ከአንሸንት ኢጅፕት ጋር ይለናል። በፍጹም 5 የሜሮዌ ወይም የኩሽ ነገስታት ፈርዖንስ ተብለው ወይም የፈርዖን ማዕረግን አግኝተው ግብፅን አስተዳድረዋል አይደል እንዴ? ግብፅ እንደውም በበኩላቸው ለረጅም ጊዜ ኩሽን ወይም ሜሮዌን አስተዳድረዋል። በተጨማሪ ደግሞ የንግድ ትስስር ነበራቸው እነዚህ ሁለት ስልጣኔዎች። at the height of its power it is control the whole of the Red Sea coasts ይለናል። ሀያል በነበሩበት ወቅት የቀይ ባህር ዳርቻዎችን ሙሉ በሙሉ መቆጣጠር ችለው ነበረ ይለናል። በፍጹም ግብፅ የት ሄዳ ነው? አክሱም የት ሄዳ ነው ሙሉ ለሙሉ መቆጣጠር የሚችሉት? እሺ ሶ ዘ አንሰር ኢዝ ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 14ኛ ጥያቄ ላይ እንምጣ። which of the following is true about the democracy of city states of ancient Greek ይለናል። ስለ አንሸንት ግሪክ ሲቲ ስቴቶች ዲሞክራሲ ትክክል ነው። በቃ ወይ ባጭሩ አንሸንት ግሪክ ላይ ስለነበረው ዲሞክራሲ የትኛው ትክክል ነው ነው የሚለን። ኢት አፕላይድ ቱ ኤቭሪባዲ ይለናል። ግሪክ ላይ የነበረው ዲሞክራሲ ለሁሉም ይሰራ ነበር። በፍጹም በዚህ ዲሞክራሲ ስርዓት ላይ ማን ተሳታፊ አልነበረም? ለምሳሌ የሀገሪቷ ተወላጅ የሆኑ ሴቶች ተሳታፊ አልነበሩም። በባርነት ተይዞ የነበሩ እንትሎች ተሳታፊ አልነበሩም።
በቃ ወንዶች ብቻ ተሳታፊ የነበሩበት ሲስተም ነው። ኢት አፕላይድ ቱ ሲቲዝንስ ኦንሊ ይለናል። ለዛ ለግሪክ ዜጎች ብቻ ወይም ዜግነት ለተሰጣቸው አካላት ብቻ የሚሰራ ነበር ይለናል። ይሄ ያስኬደናል። እሺ ሲና ዲን ስንመለከት ኢት አፕላይድ ቱ ኦል ሜንስ ኤክሴፕት ዘ ስሌቭስ ይለናል። ሀገሪቱ ውስጥ ላሉ ሁሉም ወንዶች ይሰራል። ከማን ውጭ አለን? ከባሪያዎቹ ውጭ። ዲን እንመልከት። ኢት አፕላይድ ቱ ኤቭሪባዲ ኤክሴፕት ዘ ፕሌቢያንስ ይለናል። ከፕሌቢያኖች በስተቀር ለሁሉም የሚሰራ ነበረ ይለናል። እሺ ስለዚህ ሲቲዝንሺፕ ለሴቶችም ሊሰጥ ይችላል፣ ወይም እዛው ግሪክ ውስጥ ላሉ ሴቶችም ሲቲዝንሺፕ ሊሰጣቸው ይችላል። ነገር ግን በዚህ በዲሞክራሲ ስርዓት ውስጥ ሊሳተፉ የሚችሉት ማን ብቻ ነበሩ? ከባሪያዎቹ ውጭ ያሉ ወንዶች ብቻ ነበሩ የሚሳተፉት። አይ ቲንክ ኖታችሁ ላይ ራሱ እንደዛ ብዬ ነበር ያስቀመጥኩት። ይችን ስቴትመንት ነበር ያስቀመጥኩት። እሺ 15ኛ ጥያቄ ላይ ስንሄድ ዋይ ዲድ ሰክሰሲቭ ቻይኒስ ዳይናስቲ ሰፖርት ዘ ቲቺንግስ ኦፍ ኮንፊሽያኒዝም ይለናል። አሁን ደግሞ አንሸንት ቻይና ላይ ልምጣ። እስካሁን ያልጠቀስነው ስቴቶች አይ ቲንክ ይመስለኛል እንትሎችን ነው አይደለ? አሜሪካን ስቴቶችን ያልጠራ ነው እስካሁን። እሺ ቻይና ውስጥ እንግዲህ ከኮንፊሽየስ በኋላ ወይም ኮንፊሽየስ ያንን ፍልስፍናውን ቻይና ውስጥ ካሰፈረ ወይም አንዴ በቻይና ሕዝብ ልብ ውስጥ ካሳረፈ በኋላ የመጡ ዳይናስቲዎች በሙሉ የኮንፊሽያኒዝምን አስተምህሮት አስቀጥለዋል። ወይም ደግሞ የትኛውም ዳይናስቲዎች የኮንፊሽያኒዝምን ፊሎሶፊ ያስቀረ ዳይናስቲ አልነበረም። ለምንድን ነው? ቢኮዝ ኢት ቶት ፒፕልስ ቱ አክሴፕት ዜር ፕሌስስ ዊዝን ኤ ሶሳይቲ ዊዛውት ኩዌሽንስ ይለናል። ምክንያቱም ይሄ የኮንፊሽያኒዝም ሀሳብ ሰዎች ወይም ዜጎች ያሉበትን ቦታ ወይም በማህበረሰብ ውስጥ ያላቸውን ቦታ ያለምንም ጥያቄ እንዲቀበሉ የሚያደርግ አስተምህሮት ነበረ። ተግባባን አይደለ? የሚያደርግ አስተምህሮት ነበረ። ታስታውሱ ከሆነ የኮንፊሽየስ አስተምህሮ ምን አይነት አስተምህሮ ነበረ? ማህበረሰቦች በሶሳይቲ ውስጥ ያላቸውን ኢንተራክሽን አባት ከልጁ ጋር፣ ባል ከሚስት ጋር፣ ጓደኛ ከጓደኛው ጋር፣ እናት ከልጇ ጋር፣ አባት ከልጁ ጋር እያለ መሪ ከተመሪው ጋር እያለ ሪሌሽንሺፖችንና ማህበረሰቡ የት ሊገኝ እንደሚገባ እኔ የት ልሆን የሚለውን ጥያቄ ምላሽ የሚሰጥ ነበር። ሶ ይሄንን የሚያስተምር አይዲዮሎጂ ስለነበረ ነው ይለናል። እሺ ቢሌኒድ ቢኮዝ ኢት አርጊውድ ዛት ሩለርስ ሹድ ኖት ቢ ጎቨርንድ ባይ ኤቲክስ አንላይክ ኦርዲናሪ ፒፕልስ ይለናል። ምክንያቱም ይህ አስተምህሮት የሚያስተምረው ምንድን ነው አለን? አመራር አካላት ወይም ደግሞ ጎቨርነሮች የትኛውም ዳይናስቲ መሪ ቢሆን ኢቲክስ ሊኖረው አይገባም፣ ወይም ደግሞ በኢቲክስ ወይም በስነ ምግባር የታነጸ መሆን የለበትም። ኦርዲናሪ ፒፕሉ ብቻ ነው በኢቲክስ መታነጽ ያለበት ብሎ ያስተምር ስለነበረ ነው ይለናል። አይደለም ሲ ቢኮዝ ኢት ቶት ዛት ቻይና ሹድ ኖት ኮንኩር አዘር ፒፕልስ ቢኮዝ ኢት ኢዝ ሞር ሲቪላይዝድ ይለናል። ምክንያቱም የኮንፊሽየንስ አይዲዮሎጂ ምን ብሎ ስለሚያስተምር ይለናል፣ ቻይና ሌሎች ዜጎችን ምን አታደርግም፣ ኮንኩር አታደርግም ወይም አትገዛም፣ ቅኝ ግዛት አትገዛም፣ አትቀራመትም ይላል ሌሎች ቦታዎችን። ምክንያቱም ቻይና ሞር ሲቪላይዝድ ስለሆነች ነው ብሎ ያስተምራል። አይደለም ቢኮዝ ኢት ኢምፌሳይዝድ ዛት ዘ ፑር ሹድ ቢ ኮንሰርንድ ፕራይማሪሊ ዊዝ ዜር ሳልቬሽን ይለናል። ምክንያቱም ድሃዎች ምን ሊባሉ ይገባል? ቅድሚያ ሊሰጣቸው ወይም ደግሞ የተሻለ ኮንሰርን ሊሰጣቸው ይገባል ብሎ ያስተምር ስለነበረ ነው ይለናል። ሶ አንሰራችንን ኤ ብለን እንሰጣለን ማለት ነው። ወደ 16ኛ ጥያቄ ስናልፍ which of the following is correct about early Christianity ይለናል። ክርስቲያኒቲ አሁን የጠየቅነው ስለ አሁኑ ክርስቲያኒቲ አይደለም። ያኔ ክርስቲያኒቲ ሲጀመር አካባቢ የነበረውን የክርስትና እምነትን ነው የጠየቅነው። ሶ ስለዛ ክርስቲያኒቲ እውነት የሆነ የትኛው ነው? it try to resolve its internal differences through the number of religious councils presided by the emperors ይለናል። የነበሩትን ችግሮች ኢንተርናል ዲፈረንሶች ወይም ደግሞ ውስጣዊ ችግሮችን የተለያዩ ጉባኤዎችን በመጥራት ወይም ደግሞ ሃይማኖታዊ ምክክሮችን ወይም ስብሰባዎችን ካውንስሎችን በመጥራት ችግሮቹን ለመፍታት ይሞክር ነበር ይለናል። አይደለም it was organized around a church in which there was a little distinctions between the clergy and the laity ይለናል። ይሄ ክርስቲያኒቲ ወይም ደግሞ ያን የነበረው ኤርሊ ክርስቲያኒቲ የሃይማኖት አካባቢዎች ላይ ወይም ደግሞ ቤተክርስቲያን ብቻ የነበረ ወይም ደግሞ እዛ አካባቢ ላይ ብቻ ኦርጋናይዝድ የነበረ ስርዓት ነበረ ይለናል። አይደለም it faced a little internal division since there was a complete agreement on the life and teaching of Jesus ይለናል። ያን ኤርሊ ክርስቲያኒቲ ላይ ጥቂት የሆነ ኢንተርናል ዲቪዥን ገጥሞት ነበረ በኢየሱስ ክርስቶስ ህይወት ላይና በእሱ አስተምህሮት ጉዳይ ዙሪያ ዲቪዥን ገጥሞት ነበረ ይለናል። እና በዜር was a complete arrangement ወይም ደግሞ ሙሉ ለሙሉ አሬንጅ የተደረገ ሲስተም ነበረ። ምን ለማለት ነው? ቆይ ባጭሩ ሲል ለማስረዳት ያክል በዛ ሰዓት ገና ክርስቲያኒቲ አሁን ያለበት ደረጃ ላይ ከመድረሱ በፊት አሁን ላይ ኦልሞስት ከ5 በላይ እምነቶች አሉ አይደል? በክርስቲያኒቲ ስር ዲቫይድ የሆኑ በዛን ሰዓት ግን ኢንተርናል ዲቪዥኑ
ይህን ያህል የሰፋ አልነበረም። ኢንተርናል ዲቪዥኑ ሊትል ነበረ። ምክንያቱም የኢየሱስ ክርስቶስ ህይወት ምን ይመስል ነበረ? የኢየሱስ ክርስቶስ አስተምህሮስ ምንድን ነው? ኢየሱስ ክርስቶስ ብዙ ያስተማራቸው ነገሮች አይደለ? ሶ ከነዚህ አስተምህሮቶች ላይ ካተረጓጎም ከተለያዩ ነገሮች በመነሳት ኢንተርናል ዲቪዥን ተፈጥሮ ነበረ። ሶ በዚህ ምክንያት ኤርሊ ክርስቲያኒቲ ዲቫይድ ሆኗል። አዎ ኢት ዩዝድስ ኤ ቤዚስ ኦፍ ኢትስ ቲቺንግ the collection it used as a basis of its teaching the collections of Christian writings called the New Testament but rejected the Jewish scriptures ይለናል። ላስተምህሮቱ እንደ መነሻ የወሰደው ማንን ነው? ኒው ቴስተመንት ነው፣ ወይም ደግሞ የመጽሐፍ ቅዱስ ክፍሎች ሁለት አሉት አይደለ? አዲስ ኪዳንና ብሉይ ኪዳን የምንላቸው። ብሉይ ኪዳን የኦሪት ስርዓት የነበረበት ኢየሱስ ክርስቶስ እስከተወለደባት ጊዜ ድረስ የነበረው ሲስተም ነው። የአዲስ ኪዳን ደግሞ መጀመሪያ ደግሞ አለ አይደለ? ወይም ደግሞ ኢየሱስ ክርስቶስ ከተወለደበት ጊዜ ጀምሮ ወዲህ ያለው ደግሞ ዓለም እንደ አዲስ የተወለደበት ስርዓት ደግሞ ይሄ የሐዲስ ኪዳን ሲስተም አለ። ሶ ሐዲስ ኪዳንን ብቻ ተቀብሎ ያስተምሩ የነበረበት ወይም ደግሞ ኒው ቴስተመንትን ብቻ የተቀበሉበትና ጄዊሽ ስክሪፕቸሮች ምን ይጨምራል? ኦልድ ቴስተመንትን ይጨምራል። ሶ የአይሁዳውያን አስተምሮትንና የኦልድ ቴስተመንትን የተወበትና ላስተምሮቱ ኒው ቴስተመንትን ብቻ የተጠቀመበት ወይም ሐዲስ ኪዳንን ብቻ ተጠቅሞ ማስተማር የጀመረበት ታይም ነበር ይለናል። ሶ ዘ አንሰር ኢዝ ዋት? ሲ ነው። 17ኛ ጥያቄ which one of the following is correct about the Indus Valley civilization ይለናል። ይህ ጥያቄ ምንም ሳይቀየር ተደገመ አይደል? ጥያቄው ራሱ 2008 ላይ ተደግሞ ነበር። ከ8 ዓመት 2008 ላይ ተጠይቆ ከ8 ዓመት በኋላ 2016 ላይ ተደገመ። The earliest state of this civilization were established by Aryan conquerors from the southern India ይለናል። ስለ ኢንዱስ ቫሊ ሲቪላይዜሽን ትክክል የሆነ የትኛው ነው ይለናል። ምን አለን? ይሄ ሲቪላይዜሽን የመሰረቱት አካላት አሪያንስ የሚባሉ ኮንኩረሮች ሲሆኑ ከደቡብ ኢንዲያ የመጡ ናቸው ይለናል። አይደለም፣ ድራቪዲያንስ ናቸው መስራቶቹ። The distinguishing feature of this civilization was the absence of urban settlements throughout its history ይለናል። ይህን ሲቪላይዜሽን ዲስቲንጉሽ የሚያደርገው ከሌሎች ሲቪላይዜሽኖች የሚለየው ምንድን ነው? ከመጀመሪያ እስከ መጨረሻ ድረስ ይሄ ሲቪላይዜሽን እስካበቃበት ጊዜ ድረስ ምንም አይነት አርባን ሴትልመንት በግዛቱ ላይ አልነበረም ይለናል። አያችሁ፣ የቅድሙ ተቃራኒ ሆነ ደግሞ ማለት ነው። 2016 ላይ ደግሞ ምን አድርጎ አመጣው? የአርባን ሲቪላይዜሽን እንደነበራቸው አድርጎ አመጣ። እዚያ ግን እንደሌላቸው አድርጎ ነው ያመጣው። the destruction of this civilization was partly related to changes in the environmental condition of the regions. yes ቅድም እዚህ ቻፕተር ላይ ስለ ስቴቶቹ ስትይዙ ምን ብያቸዋለሁ? ዲክላይን ፋክተራቸው ብያቸዋለሁ። ለዚህ ነው ለምን ከ2016 በፊት በተደጋጋሚ ስለ ስቴቶቹ ዲክላይን ፋክተር በጣም ይመጣል። በተለይ የኢትዮጵያዎቹ አክሱም እና ዛጉዌ ላይ ኢንዲያን በተደጋጋሚ አመታቶች ላይ ስለ ኢንዲያ ሲቪላይዜሽን መውደቅ ምክንያት ሲጠይቅ ነበር። የኢንዲያ ሲቪላይዜሽን ለመውደቁ ምክንያቱ ሜጆሪቲ ፋክተሩ ምንድን ነበረ? ኢንቫይሮንመንታል ቼንጅ ዲግራዴሽን እና የኢንዱስ ቫሊ ሸለቆ መድረቁ ነበር። this near the ideology of state and the world view of its people were shaped by Buddhism which was state religion ይለናል። የስቴቷ ወይም የመንግስታቸው አስተሳሰብ ስርዓትና የማህበረሰቡ አጠቃላይ የዓለም እይታ በቡዲዝም አስተምሮት ስር የተጠቃለለ ስለነበርና ሃይማኖታዊያን አስተሳሰብ ስለነበራቸው ነው ይለናል። አይደለም። እሺ 18 ጥያቄ what was the mandates of heaven in the Chinese political structure ይለናል። ፖለቲካል ካልቸር በቻይኖች የፖለቲካ ስርዓት ውስጥ ማንዴትስ ኦፍ ሄቨን የምንለው ምን አይነት ስርዓትን ነበረ? that society harmony is mandated by heaven ይለናል። ወይም ደግሞ የማህበረሰቡ ስርዓት ወይም ደግሞ ማህበረሰቡ ያለበት ጫናዎች ወይም ደግሞ የተጣሉበት ስርዓቶች እንዳለ በሄቨን ወይም ከላይ የተሰጡት ኃላፊነቶች ናቸው ይለናል። ቢ ደግሞ the idea that rulers become ruler because they have a supernatural permissions ይለናል። yes ምክንያቱም አመራር አካላት ወይም መሪዎች ወይም ደግሞ ንጉሶች መሪ የሚሆኑት ወይም ደግሞ ስልጣን የሚይዙት ቀድሞውኑ ከላይ ስለተሰጣቸው ነው ወይም ደግሞ ፈጣሪ እነዚህን ለስልጣን ስለመረጣቸው ነው ተብሎ የሚታሰብበት ነው the mandates of heaven የሚባለው። see that it is acceptable for men to rule over women ይላል። ምክንያቱም ይህ ስርዓት ለወንዶች የተሰጠ ሲሆን ወንዶች ከሴቶች በላይ እንደሆኑ የሚያሳይ ስርዓት ነው ይለናል። አይደለም። this selfishness and greed are disapproved by God ይለናል። ሰልፊሽነት ወይም ደግሞ ለራስ ማሰብና ግሪድ የመሆንን አይዲያዎች በፈጣሪ የተከለከሉ እንደሆኑ የሚያሳይ አስተምህሮት ነው፣ ስርዓት ነው ይለናል። አይደለም። ሶ ዘ አንሰር ኢዝ ቢ። እዚህ ጋር ምርጫው የተደገመው ወይም ኤቢ የሚለው የተደገመው ኮፒ ፔስት ሲደረግ ነው። እሺ ከዛኛው ላይ ከሺቱን
ወደ ወርድ ፋይል ኮንቨርት አድርገነው ነው። ከዛ ይሄን ወርድ ፋይል ነው እንደገና አሬንጅ ያደረግነው። ሶ በዛ ሰዓት ነው እዚህ ጋር ኤቢ የሚለው እንግዲህ እዛ ሽቱ ላይ ያለው ነው። ከዛ ወደዚህኛው ኮፒ ሲደረግ ይችኛዋ ደግሞ ይሄኛው እኛ ያስቀመጥነው ስትራክቸር ነው። ይሄኛው ደግሞ ሽቱ ላይ ያለው ነው። ሶ ለዛ ነው ለዚህ ይቅርታ ማለት እንፈልጋለን። 19 ጥቂት which one of the following is correct about early Christianity ይላል። ስለ early Christianity አሁንም አይ ቲንክ ድጋሚ ነው ልበል። ኦኬ ጥያቄው ነው ድጋሚ እንጂ እንትሎት ድጋሚ አይደለም፣ ምርጫው ድጋሚ አይደለም። ሶ ስለ early Christianity ትክክል የሆነ የትኛው ነው? it is greatest strength was the absence of theological division within its members ይለናል። የክርስቲያኒቲ ወይም በዛን ጊዜ የነበረው ክርስቲያኒቲ ጥንካሬው አንዱ ምንድን ነበራለን? በሜምበሮች መካከል ምንም አይነት የሃይማኖት አስተሳሰብ ልዩነት ወይም ቴዎሎጂካል ዲቪዥን አልነበረም ይለናል። ሊትል ዲቪዥኖች ነበሩት በወቅቱ። ቢ ኢትስ ሎ ግሮዝ ወዝ ዱ ቱ ኢትስ ኢናቢሊቲ ቱ ዲቨሎፕ አን ኤፊሽንት ኦርጋናይዜሽን ይለናል። ይህ እምነት ስሎሊ ነው ዲቨሎፕ እያደረገ የመጣው ይለናል። ምክንያቱም ደግሞ ወይም ቀስ እያለ ያደገበት ምክንያት ጠንካራ የሆነ ህብረት መፍጠር ባለመቻላቸው ነው። ወይም ደግሞ ኢፊሽንት የሆነ ወይም ብቁ የሆነ ኦርጋናይዜሽን መፍጠር ባለመቻላቸው ነው ይለናል። አይደለም። ሲ ኢት ኢዝ ኤርሊ ፎሎወርስ ዌር ጄዊሽ ፍሮም ፓለስታይን ኤንድ ሲሪያ ይለናል። የስ ቀዳሚ የዚህ የክርስትና እምነት ወይም የክርስቲያኒቲ እምነት ተከታዮች ጄዊሾች ወይም ከፓለስታይንና ከሲሪያ የተነሱ አይሁዳውያን ነበሩ ይለናል። አዎ ኢትስ ሰክሰስ ካን ቢ ኤክስፕሌንድ ባይ ዘ ሰፖርት ዛት ኢት ሪሲቭድ ፍሮም ሮም ሴኔትስ ኤንድ ሞናርችስ ይለናል። ይሄ እምነት የመጀመሪያ ሰክሰሱ የነበረው ከሮማውያን ሴኔቶችና ከሞናርቾች ያገኘው ድጋፍ ነበር ይለናል። አይደለም። ዘ አንሰር ኢዝ ሲ። እሺ 20ኛ ጥያቄ ላይ ስንሄድ 2009 ላይ አሁንም ደገመ። 2008 ላይ ቅድም ኢንዱስ ቫሊ ሲቪላይዜሽን አይ ቲንክ 2008 ነው 2009 እስኪ ስለ ኢንዱስ ቫሊ የጠየቀው 2008 ላይ ተመልከቱ። ከዛ 2009 ላይ በአመቱ ደግሞ መልሶ ራሱን አመጣና ለኢንዱስ ቫሊ ሲቪላይዜሽን ኮላፕስ ማድረግ ምክንያቱ ምንድን ነው ብሎ ጠየቀ። ኤ ዘ ዲስትራክሽን ብሮት ባይ ዘ ኢንቬዲንግ ኢንዶ አሪያን ፒፕልስ ይለናል። በኢንዶ አሪያኖች ምክንያት በነበረ ወረራ ነው ይለናል። እሺ ዘ ኮምቢኔሽንስ ኦፍ ኢንተርናል ፒዛንትስ ሪቤልን ኤንድ ድራቪዲያንስ ኢንቬንሽንስ ይለናል። በድራቪዲያኖች ወረራና በውስጣዊ የገበሬዎች አመፅ ችግር ምክንያት ነው ይለናል። ድራቪዲያኖች ወራሪ አልነበሩም አይደል እንዴ? እንትሎች አልነበሩ፣ መስራቾቹ አልነበሩ። ይሄ እንደ ሲቪላይዜሽን መስራቾች ናቸው። ሲ ደግሞ ዘ ካልቸራል ዲክላይን ዛት ፎሎድ ዘ ሪፕሌስመንት ኦፍ ቡዲዝም ባይ ሂንዱይዝም ይለናል። ካልቸራቸው በጣም እየተዳከመ በመምጣቱና የቡዲዝም እምነት በሂንዱይዝም መተካቱ ይለናል። አይደለም፣ ሂንዱይዝም ነው በቡዲዝም እንትን እያለ የመጣው አይደል እንዴ? ሪፕሌስ እየተደረገ የመጣው ግን ሪፕሌስ ሳይሆን ሪፎርም የተደረገው። ዘ ዲክላይን ኢን ዘ አግሪካልቸራል ፖቴንሻል ኦፍ ዘ ሪጅን ዱ ቱ ዘ ሪሶርስ ዲግራዴሽን ይለናል። አግሪካልቸራቸው እየተዳከመ መጣ፣ ሪሶርሳቸውም ዲግሬድ እየሆነ በመምጣቱ ምክንያት ይለናል። የስ ዘ አንሰር ኢዝ ኤ። እንግዲህ በኢንዶ አሪያኖች ፒፕል እንግዲህ ኢንቬድ መደረጋቸው ለኢንዱስ ቫሊ ሲቪላይዜሽን ትልቁና ሜጀር ኮዛቸው ነበረ። ከዛ ኢንቫይሮንመንታል ቻሌንጅ ደግሞ ይከተላል ማለት ነው። እሺ አይ ቲንክ የዚህኛውን ፓርት ጨረስን። ያላበዛ ነው ወደዛኛው ላይ ስለምንመለስ ነው እንደነገርኳችሁ። ሶ አሁን እስኪ እንመለስና ላሳያችሁ እንግዲህ እናንተ የሰጣችሁን ኮሜንትና ያለውን እንትን ማለት ነው። አይ ቲንክ ግሬድ 11 ቻፕተር 1 ነው አይደለ? እሺ ግሬድ 11 ቻፕተር 1 8ኛ 9ኛ ጥያቄ እያለ እንቀጥላለን። አይ ቲንክ አንዳንዶቹ እናንተ ስተትም ስለሆነ እነሱን ጃምፕ አደርጋለሁ። እሺ ከየትኛው ጥያቄ ጀምር? ከ8 ልጀምር አይደለ? ከ8 ጀምሬ ልሂድላችሁ። ሾው ዘ ፎሎዊንግ ኢዝ ኮሬክት አባውት ዘ ሮል ኦፍ ሶርስስ ኢን ዘ ስተዲ ኦፍ ሂስትሪ ይለናል። ይሄ ጥያቄ አይ ቲንክ ቪዲዮ ላይ ምድር ያልኩት ቢ ነው አይደለ? ልሎ የቻልኩት ቢ ነው ዲን ያልኳችሁ። ዲን ተመልከቱ። ፕራይመሪ ሶርስስ ሃቭ ኤ ዳይሬክት ሪሌሽን ቱ ዘ ኢቨንትስ ኢን ዘ ታይም ኤንድ ፕሌስስ ይለናል። ጥያቄው ምድር ያለ ነው። ሾው ዘ ፎሎዊንግ ኢዝ ኮሬክት አባውት ዘ ሮል ኦፍ ሶርስስ ኢን ዘ ስተዲ ኦፍ ሂስትሪ ይለናል። ሶርሶቹ ወይም ደግሞ የሂስትሪ ሶርሶች አሉ አይደለ? ስላላቸው ሮል የሚገልጽልን የትኛው ነው ነው የሚለን። አይ ቲንክ ቢ ነው መሰለኝ እዛ ላይ ያልኩት አይደለ? ቢም ልክ ነው። አሁን እዚህ ጋር እዚህኛው ጥያቄ ላይ ቢና ዲ ናቸው አይደለ? ትክክል የሆኑት ምርጫዎች ቢና ዲ ልክ ናቸው። ኦራል ቴስቲሞኒ ባይ ፓርቲሲፓንትስ ኢዝ ጉዳስ ኢንፎርሜሽን ኦብቴይንድ ፍሮም አዘርስ ይለናል ይመስለኛል። ምናልባት እናንተ ኢትዮማትሪክ ላይ ወይ የሆነ ቦታ ላይ ያለን መልስ አይታችሁ ነው ልትከራከሩኝ የሚችላችሁት። ብዙዎቻችሁ ዲ ነው የሚሆነው 8ኛ ጥያቄ ብላችሁ የተከራከራችሁኝ። ሶ አዎ ኦራል ቴስቲሞኒ አስረድቻለሁ አይደል? እዛ ላይ አሁን ኦራል ትራዲሽን የምንላቸው አፈ ታሪኮች ናቸው
በቃል የሚነገራችሁ ያ ታሪክ ስለ ታሪኩ የሚነገራችሁ ነገር ነው። ያ በቃል የሚነገራችሁ የታሪኩ ጉዳይ ለእናንተ ትክክል የመሆንና ያለመሆኑ ፕሮባቢሊቲ የሚወሰነው በዛ ሰው ለታሪኩ ቅርበትና ርቀት አንፃር ነው። ለምሳሌ ብዬ አንስቼላችኋለሁ አይደለ? አንድ አድዋ ላይ የተሳተፉ አባትና እኔ ስለ አድዋ ብንነግራችሁ ለእናንተ ኦራል ትራዲሽኑ ፐርፌክት የሚሆን የትኛው ነው? የኒህ አባት ናቸው፣ አድዋ ላይ የተሳተፉት አባት ናቸው። እኔ አይደለሁም። ተግባባን? እኔ ታሪኩን እንደናንተ ሰምቼ ተምሬ ነው የምነግራችሁ። ቢኮዝ እኔ በዛ ሰዓት አይደለም ልወለድ አልታሰብኩም። እኒህ አባት ግን ወይም ደግሞ እዚህ አድዋ ላይ የተሳተፉት አባት ግን ኦልሞስት ጦርነቱ እንዴት እንደተጀመረ እነማን እንደተዋጉ በምን ምክንያት እንደነበረ የት እንደተዋጉ በምን ቀን እንደተዋጉ በደንብ አድርገው አይተዋል፣ አውቀዋል ነበሩ። አያችሁ አይደለ? ሶ ዲኮ እዚህ ጋር ኦልሬዲ ቢሌ ተገልጾላቸዋል። የዲ ምርጫ ቢሌ ጠቅላላ ተደርጎ ተገልጾላቸዋል። ዲ ምን አለን? ፕራይመሪ ሶርስ የምንላቸው አለን ዳይሬክት ሪሌሽን ከኢቨንቱ ጋር የነበራቸው ናቸው፣ በፕሌስም በታይምም አለን። ከዚህም ደግሞ ሮል ነው ጥያቄያችን ደግሞ ያለን የሶርሶቹ ሮል ወይም አስተዋጽኦን የሚገልጽልን ምን የትኛው ነው ነው የሚለው። ሶ ፕራይመሪ ሶርሶች ከኢቨንቱ ጋር ወይም ከሁነቱ ጋር ቀጥተኛ የሆነ ግንኙነት ካላቸው ቢን ተመልከቱ። ምን አለን? ሶ ኦራል ቴስቲመኒ ፕራይመሪም ሰከንዳሪም ሶርስ መሆን ይችላል አይደለ? ስለዚህ ፕራይመሪ ሶርስ ሆነ ማለት ኦራል ቴስቲመኒ ከሌሎች አካላት ከሚገኘው ኢንፎርሜሽን ይልቅ ዳይሬክት በሆነ ፓርቲሲፓንቶች የተገኘው ኢንፎርሜሽን ተሽሎ ይገኛል። ቢኮዝ ኢት ኢዝ ኤ ፕራይመሪ ሶርስ ቢኮዝ ኢት ሃቭ ኤ ዳይሬክት ሪሌሽን ኢን ታይም ኤንድ ፕሌስ። ተግባባን አይደለ? ሶ የዚህኛው ሮል የተሻለ ነው። ኦራል ቴስቲመኒ አንዱ ሶርስ ነው አይደለ? ምን አይነት ሶርስ ነው? ፕራይመሪ ሶርስ ነው እዚህ ጋር መጣላችሁ ማለት ነው። ምክንያቱም ምንድን ለእናንተ ጉድ የሆነ ኢንፎርሜሽን ይሰጣችኋል። ምክንያቱም ምን ስለሆነ እዚህ ጋር ዳይሬክት ሪሶርስ ስለሆነ ማለት ነው። ዳይሬክት ሶርስ ስለሆነ። እሺ 9ኛ ጥያቄ ደግሞ ቻንስ ኦፍ ፎሎዊንግ ኢዝ ኮሬክት አባውት ኢትዮጵያን ስተዲ። ጥያቄው ላይ ቢን ያልኳችሁ ነው ከዚህ በፊት አይደለ? እዚህ ጋር ደግሞ ብዙዎቻችሁ ሲነው ባኮ እንደ ይላችኋል። ምናልባት ቪዲዮ ላይ ተሳስቷል ብዬ ሊሆን ይችላል፣ ግን ስህተት አይደለም። የኢትዮጵያን ታሪክ ስታጠኑ ስለ ሰሜኑ በጣም ብዙ የተመዘገበ ነገር አለ። እድሜ ለክሮኒክልስ እና ለኦራል ትራዲሽን። የኢትዮጵያን ታሪክ ስትጽፉ ደግሞ ምን ላይ ቤዝድ ሆናችሁ ነው የምትጽፉት? ኦራል ትራዲሽን ላይ እና ክሮኒክል ላይ ነው። የሰሜኑን ስትጽፉ በቃ ክሮኒክል ብዙ አለ፣ ወይም የነገስታት ታሪኮች የተጻፉ መዛግብቶች ምናምን ስላሉ እነሱን ታገላብጣላችሁ። ሰሜኑ ላይ በልክ የሆነ ኮምፕሬንሲቭ የሆነ ወይም ሰፊ የሆነ ጠቅለል ያለ መረጃዎችን ታገኛላችሁ። ሙሉ ለሙሉ የተሟላ ባይሆንም ማለት ነው። ሞር ኮንፈረንሲቭ በነገራችን ላይ እስኪ ተመልሳችሁ እንኳን ተመልከቱ። እኔ እንኳን ያን 11 ፊት የተማርኩበት ደብተሬ ለተማሪ ሰጥቼው ቆይቷል ከተውኩትና አስተውሳለሁ ስጽፍና ኤክስትሪምሊ እስኪ እንደው ሌላው ኤክስትሪም ተመልሳችሁ እስኪ ተመልከቱት። ምን ይላል? ሞር ኮምፕሬሄንሲቭ ዛን ዘ ሳውዝ ነው አይደል የሚለው። ዘ ስተዲ ኦፍ ዘ ኖርዘርን ኢትዮጵያን ሂስትሪ ኢዝ ሞር ኮምፕሬሄንሲቭ ዛን ሳውዘርን፣ ከደቡቡ የተሻለ ነው የሚለን እንጂ ሙሉ ለሙሉ ኮምፕሬሄንሲቭ ነው ማለት አንችልም። የሰሜኑ የተሟላ ታሪክ ነው ያላቸው ማለት አንችልም። ሰሜኑ ገና በጣም ብዙ ይቀረዋል። ግን ከደቡቡ አንጻር ስለ ሰሜኑ ብዙ ነገር አውቀናል። የኢትዮጵያን ሂስትሪ 11 ላይ 12 ላይ ስትማሩ ሰሜኑ ላይ በደንብ አድርጎ ማስረጃ እየዘረዘረ ምን እያለ በደንብ ያብራራል። ሳውዘሩ ላይ ስትሄዱ ግን በአንድ ቻፕተር ጠቅላላ አድርጎ ከመግለጽ በስተቀር እና በአንድ በሁለት ሌሰን ጠቅላላ አድርጎ ገልጾ ከማለፍ በስተቀር ወፍ ለምን ሳውዘርኑ ከአፈ ታሪክ ባለፈ ስለነሱ የተጻፈም የተጠቀሰም ነገር የለም። አንድ ሳውዘርኖቹም የራሳቸውን ታሪክ የሚዘክሩት በአፈ ታሪክ ወይም እየተነገራቸው በመጣ በኦራል ትራዲሽን ነው። ስለዚህ ቢን ስትመለከቱ ከዚህ ይልቅ ሞር አሳማኝ የሆነ ነገር አስቀምጦላችኋል። ኦራል ሶርስ አር ዘኪ ፎር ዘ ስተዲ ኦፍ ዘ ሳውዝ። እሺ ታዲያ የደቡቡን ታሪክ ስታጠኑ ምን ልትጠቀሙ ነው? ምን አይነት ሶርስ ልትጠቀሙ ነው? ምንም አይነት ሶርስ የለም። ያለው ብቸኛ ሶርስ ምን ብቻ ነው? ኦራል ሶርሶች ናቸው። አፈ ታሪክ ብቻ ነው ያለው። የተጻፈ ካላችሁ ስለ ሳውዘርን ስቴቶች ማን ብቻ ነው? የሰሜኖቹ ክሮኒክል ብቻ ነው። የሰሜኖቹን ክሮኒክል ስታነሱ ክርስቲያን ኪንግደም ላይ ስትሄዱ አምደ ጽዮን እንትላን ኮንኩር አድርጓል ስለተባለ ሳውዘርን ኢትዮጵያን ፓርት ላይ እንደዚህ የምትባል ስቴት ነበረች፣ አድያ የምትባል ፋታ ጋር የምትባል ስቴት ነበረች እያለን እንጠቅሳለን። ተግባባን አይደለ? ደቡብ አካባቢ ላይ ስትሄዱ ስለ አካባቢያቸውና ስለ ህዝባቸው ብትጠይቋቸው ግን በዚህ በኦራል ትራዲሽን ተነስተው ነው ወይም ካሉ አፈ ታሪክ ተነስተው ነው የሚነግሯችሁ ማለት ነው አይደል እንዴ? መሀል አዲስ አበባ ላይ እንኳን መጣችሁ ሌላው ባጭሩ ቀላል ምሳሌ ከተማ ሰየሞችን ላንሳላችሁ።
ምክንያቱም ማንኛውም ከተሞች የተቆረቆሩበት የተሰየሙበትና እዚህ አሁን ላሉበት ደረጃ የደረሱበት የራሳቸውን ታሪክ አላቸው። ለዚህ ታሪክ ያበቃቸውን ነገር ወይም ደግሞ ይቺ ከተማ ለምን እንደዚህ ተባለች ስትሉ እንደዚህ ነበረ እንደዚህ እንጂ የተጻፈ ነገር የለም። ያ ነገር እውነት ስለመሆኑ ይቺ ከተማ እንደዛ ስለመባሏ ነገር የለም። ተግባባን አይደለ? ግን ሌሎች ሀገራት ላይ ስትሄዱ በደንብ ሪትን የሆነ ሶርስ ያላቸው አካባቢዎች ላይ ስትሄዱ ግን ወይም ሪትን የሆነ ታሪክ ያለበት አካባቢ ላይ ስትሄዱ ግን ያ ነገር በስርዓት ተመዝግቦ ታገኙታላችሁ። 12ኛ ጥያቄ which one of the following has been the limitations of Ethiopian historiography? ይሄ የእናንተ ስህተት ነው። የኢትዮጵያን ሂስቶሪዮግራፊ ስንጽፍ ምን አይነት ሊሚቴሽን አለ? ምንድን ነው ቢኖ አይደለ? ሄቪ ዲፔንደንስ የሆነ ኦራል ሶርስስ ራዘር ዛን ዶክመንት ነው። ከተመዘገበው ይልቅ ወይም ደግሞ ዶክመንተሪ የሆነ ሶርስ የለንም። ግን ምንድን ያለን ኦራል ሶርስ ነው ያለን። ሲምን ይላል ይቅርታ ቢኖር ላይኳችሁ ሲም ይላል ሄቪ ኢንፌሳይዝ ኦን ፖለቲካል ሂስትሪ ዛን አዘር ካይንድስ ኦፍ ሂስትሪ። ሲ ነው ቢኮዝ የኢትዮጵያን ሂስትሪ ሲጻፍ እስከዛሬ በፖለቲካል ሂስትሪ ላይ እንጂ ሌሎች ሂስትሪ ሶርሶች ላይ ቤዝድ አድርጎ አያውቅም። ቢኮዝ ኦራል ሶርስንና ለምሳሌ ዶክመንተሪ ከሆኑት መካከል ክሮኒክል እንጠቀማለን፣ ሃጊዮግራፊዎችን እንጠቀማለን፣ ብቻ የተለያዩ ዶክመንተሪ የሆኑ እንትሎችን እንጠቀማለን። ግን አሁንም ከዶክመንቱ ይልቅ ኦራል ሶርሶች ላይ ዲፔንድ እናደርጋለን። ግን ብዙዎቻችሁ ቢ አይደለም አይ ቲንክ ያላችሁት ራሱ ማለት ነው። እና ሲ ያልኩበት ምክንያት ለመሰላችሁ ይህን ጥያቄ የሆነ ቦታ ላይም ስላየሁት ነው። መልሱም ሲ ስለሆነ ነው። አሪፍ ምሳሌ ለምሳሌ 16ኛው ክፍለ ዘመን ላይ ኢትዮጵያ ምን ሆነች ተብላችሁ የተማራችሁት 11ኛ ክፍለ ሂስትሪ ላይ በክርስቲያን ኪንግደሙ 15ኛው እና 16ኛው ክፍለ ዘመን ላይ በክርስቲያን ኪንግደሙና በማን በሙስሊም ሱልጣኔት መካከል ጦርነት ነበረ። ይህ ምን ነው የሚያሳየን? ፖለቲካል ሂስትሪ አይደል እንዴ? በዛ ሰዓት የኢትዮጵያ ሶሳይቲ ምን አይነት ሁኔታ ነበረው ታውቃላችሁ? አታውቁም አይደለም? ኢቭን ተውት እሺ፣ ከዛ ፔሪድ አንስታችሁ ሞደርን ኢትዮጵያ ላይ ነው። በቴዎድሮስ ጊዜ ሂዱ የለም። የሚኒሊክን ታሪክ አንሱሽ፣ ስለ ሚኒሊክ ተምራችሁ ራስሮ ታይፍል አይደለ? ምን አለው ሚኒሊክ ላይ ስለ ሶሳይቲው ሁኔታ የኢትዮጵያ ሶሾ ኢኮኖሚክ ዲቨሎፕመንት እያለ እኮ ማውራት የጀመረው ከመቼ ጀምሮ ነው? ከአፄ ኃይለ ሥላሴ ወዲህ አይደል እንዴ? አያችሁ። እሱንም ግን አሁን ኒው ከርኪውለም ሲሻሻል ነው እንጂ ያኔ ላይ አልነበረውም። አሁን ኒው ከርኪውለም ላይ እንደው ዝም ብሎ መጻፍ ጀመረ። ግን ኒው ከርኪውለም ላይ ቢጻፍም ግን ያ ርዕስ ወጣ እንጂ በዛ ርዕስ ስር የምታነቡት ሌላ ነገር ነው። የኢትዮጵያን ሂስትሪ ስትመለከቱ ከሂውማን ሂስትሪዋ ወይም ደግሞ ከሶሳይቲ ሂስትሪዋ፣ ከኢኮኖሚክ ሂስትሪዋ፣ ከአርባን ሂስትሪዎቿ ይልቅ ምን ሂስትሪው ይገናል? ፖለቲካል ሂስትሪው 90% 80% የሚሆነው ኢትዮጵያን ሂስትሪ ሸፍኖ የሚገኘው ማን ነው? ፖለቲካል ሂስትሪ ብቻ ነው። ኢኮኖሚክ ሂስትሪያችንን ተምረን እኮ ኢኮኖሚክ ሂስትሪ ላይ ብንሰራ ከሆነ የት ደረጃ ደረስን ነበር? ፖለቲካል ሂስትሪ ላይ ብቻ መሰረት ማድረጋችን አይደል እንዴ ከዘመን ዘመን ከትውልድ ትውልድ እየተባላን አሁን ያለንበት ደረጃ የደረስነው። ይሄ ነው ችግሩ። እሺ ሌላ 20ኛ ነው አይደል ያላችሁኝ? 20ኛ አንድ ተማሪ ቻት ይቆ ነበር። እሺ ሆቴን ደስ ማስሩዝም ካይንድስ ኦፍ ኮስሚክ ኤክስፕሎሬሽንስ የስ ዩኒቨርስ በዚህ መርጅ አደረገ ነው የሚለን። ዩኒቨርስ በኮስሚክ ኤክስፕሎሬሽን እና ኦኬ እናንተ ቢ አይ ቲንክ አይደል ኮሜንት ላይ ያለው ኢቮሉሽን ቲዮሪ ጋር እንዴት አይሄድም? አንተ ሂስትሪ ላይ ኢቮሉሽን ስለተማርክ ሊሆን ይችላል። ግን ይሄ ቲዮሪ ምን ብያቸዋለሁ? እዚህ ላይ ራሱ ምን አመጣው ብዬ ነበር አይደለ? ኢቮሉሽን ቲዮሪ እኮ ቻርልስ ዳርዊን ያለው ምንድን ነው? እንስሳትም ሆኑ እጽዋትም ሆኑ ልክ ነው ልታገናኘው እኮ ትችላለህ። ኮስሚክ ኤክስፕሎሽኖች እና የተለያዩ ዴንሲቲ ያላቸው አካላት ተፈጠሩ እዚህ ምድር ላይ ተፈጠሩ። ቅድሚያ ቲዮሪው የሚለን ነው እንግዲህ ይሄ በዛ ላም ነው በነገራችን ላይ ተፈጠሩ። ከዛ እነዚህ ነገሮች በተለያየ አይነት ተፈጥሯዊ ሁኔታዎች አማካኝነት መርጅ እያደረጉም ኤክስፕሎይት እያደረጉም ምንን ፈጠሩ ይለናል። ምንም ወደ ማን መጡ? ወደ ዩኒቨርስ የሚባለው ወይም ዓለምን ፈጠሩ ይለናል። ይሄ ማን ነው? በጂኦግራፊ ሲቴሩ ቢግ ባንግ ቲዮሪ ነው ይላችኋል። ሂስትሪ ላይ ደግሞ ኢቮሉሽን ቲዮሪ ሊላችሁ ይችላል። አሁን ይሄን ጥያቄ እኮ ኮንሰርናችሁ አርጋችሁ አትሰሩት ብያለሁ እኮ አይደል እንዴ? ጥያቄው ራሱ ሰራ አሁን እኮ እናንተ ራስ ተውት ምንም እንትን የሚል ነገር አለም። ግን ይሄ ማለት ተሳስቻለሁ ስህተቴን ለመሸፋፈን ነው እያልኳችሁ ሳይሆን ጂኦግራፊ ላይ ቢግ ባንግ ቲዮሪ ብዬ ቻፕተሩን አስተምሬያለሁ አይደል እንዴ? ዘንድሮ 11ኛ ክፍል ላይ ስላስተማርኳችሁ እኮ ነው። ራሱ ዲፊኒሽን ያስቀመጥኩት ይሄንን ነበር። ከዚህ ወስጄ ሳይሆን ግን እዛ ላይ ስለ መጻፋችሁ ላይ ስላለ ነው አይደል እንዴ? ይሄ አይደለም እንዴ ተማራችሁት? ኢቮሉሽን ላይ ቲዮሪ ላይ ስትመጡ ደግሞ እያለን ያለው ነገር ምንድን ነው? እንስሳት የሆነ አይነት ፊቸር ነበረ። እነሱ ከመፈጠራቸው በፊት የሆነ የተፈጠረ የእነሱ ቅድሚያት ነበረ። ከዛ እነሱን ከማይመስለው አሁን ወዳሉበት ሁኔታ እየተቀየሩ መጡ። ኢቨን ጉንዳን ከሆነ አይነት እንስሳ ዝርያ ኢቮልቭ አድርጋ የመጣች ነች ነው። ኢቮሉሽን ማለት እኮ ዝግመተ ለውጥ ማለት እኮ ነው። ከሆነ ነገር
ቀስ በቀስ በሂደት ተለውጦ መፈጠር ማለት ነው። እሺ ይሄ ነው እንትን የሚለው። እሺ 21ኛ ጥያቄ ደግሞ ያለኝም አካል ነበር። አዎ 21ኛ ጥያቄ ሃው አይ ቲንክ ይመስለኛል የአረዳድ ችግር ነው እንጂ ዘ ዩዝ ኦፍ ሜታል ነው መልሱ ነው አይደል ያለው። ሜታል ማለት እንዴ ሜታ ማለት እኮ ብረት ነው። የሰው ልጅ እኮ ኢቭን ማን ጋር ልውሰዳችሁ? እሺ አክሱምን ውሰዱ። አክሱም ማለት እኮ የክርስቶስ ራሱ በተወለደበት ታይም ላይ ነበረች ስልጣኔ ነበረች አይደል? ብረት ካለ ለምን ሐውልት ከድንጋይ ሲሰሩ ነበር? እሺ እሱ የነሱ ጥበብ ነው እንበል። መጠጫዎቻቸው ቁሳቁሶቻቸው እንኳን ከብረት ይሰሩ ነበር። ከብር፣ ከነሐስ፣ ከወርቅ ከነዚህ ማዕድናት ነው አይደል እንዴ? ዓለም ወደ አይረን ወደ ሜታል ወርክ የመጣችው ኢቭን በጣም ቅርብ ጊዜ ዓለም ካሳለፈችው ታሪክ አንፃር በጣም ቅርብ ጊዜ ነው ማለት እንችላለን። ዘ ኤስታብሊሽመንት ኦፍ ኒውክሊየር ፋሚሊ ኒውክሊየር ፋሚሊ ማለት አንድ ላይ ሰብሰብ ብሎ የሚኖር ቤተሰብ ማለት ነው። ያ የተመሰረተው መች ነው? በኒዮሎቲክ ሪቮሉሽን ጊዜ ነው። ኒዮሎቲክ ሪቮሉሽንም ግን ወደ በኋላ ላይ ማለት ነው። ዘ ፎርሜሽንስ ኦፍ ስቴት የሰው ልጅ አብሮ መኖር ከጀመረ በኋላ ነው ስቴት ነው የመሰረተው። ሶ ይሄም አያከራክረንም፣ ቢም አያከራክረንም። ዲስ ኢዝ ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል የሰው ልጅ መጀመሪያ ይኖር የነበረው በምንድን ነበር? ሃንቲንግ ኤንድ ጋዘሪንግ ዱር እያደነና እየለቀመ ይበላ ነበር። ከዛስ ቀስ በቀስ እንስሳትና እጽዋትን ከራሱ ጋር አዳፕት አድርጎ መኖር ጀመረ። አዳፕት አድርጎ መኖር ጀመረ። ከዛ እነሱን አዳፕት አድርጎ ከመኖር ደግሞ አሁን ላይ ደግሞ እንደምታዩት በቤት ውስጥ ራሱ ቀለል ባለ መልኩ ሰርቶ መመገብ ጀመረ። ተግባባን አይደለ? እዚህ ደረጃ የደረሰው ቀድሞ ዶሜስቲኬት በማድረግ ነው እንጂ በፍጹም ሜታል ወርክ ሜታል ቱል በምንም ተአምር እኔ በየትኛውም የታሪክ አጠናን ስርዓት እኔ የትኛውም መጽሐፍ ላይ እንዳጠናችሁ ባላቅም ቀድሞ ሊመጣ አይችልም። ሶ ዘ አንሰር ኢዝ ዲ። እሺ ወደ ሌላው ጥያቄ ከማለፌ በፊት ማስታወስ የምፈልገው ነገር ያው ስለተቆጣሁ ነው። እቺስ ባለቤቱ ሌላ ሲሆን ችግር ነውና እያስተዋወቃችሁ አይደለም፣ ቻናሉን ሼር እያደረጋችሁ አይደለም ተብላችኋል። ፕሊስ የአልፋ ቲዩቶሪያል ማናጀሮች በጣም እያዘኑባችሁ ነው። ተማሪዎች ፕሊስ ባካችሁ ለሁሉም ተማሪዎች እንዲዳረስ ቻናሉን ሼር አድርጉ። ሰብስክራይበሩ በጣም ቀዝቅዟል። እስካሁን 2000 እንኳን መግባት አልቻለም። ይሄ ማለት 1000 ምናምን ተማሪ ብቻ ነው የሚከታተለው ማለት ነው። ሶ 1000 ተማሪ ብቻ ተከታትሎ 1000 ተማሪ ማለፉ ዋጋ የለውም። ቢኮዝ እስካሁንም እያለፈ የነበረው 1000 ተማሪ በላይ ነውና ስለዚህ በተቻላችሁ መጠን ለሁሉም ተማሪ እንዲዳረስ አድርጉ። ለሁሉም ተማሪ ውጤት መሻሻል ከጎናችን አብራችሁን ሁኑ እያላችሁ ነው። አልፋ ቲዩቶሪያል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዛውም ጎን ለጎን የኔንም ቻናል ወንዴ ቲዩቶሪያልን አትርሱት። እሺ አይ ቲንክ ከዚህ በኋላ ጥያቄ ያነሳችሁ አይመስለኝም። የስ ሶ ለዛሬ የነበረን ቆይታ ይሄን ይመስላል። ብዙዎቻችሁ ኢኮኖሚክስ እያላችሁ ነው። ኢኮኖሚክስ እንደው ስታስቡት እኔ በዚህ ሁኔታ ላይ አይደለም ኢኮኖሚክስ ይስቅርና ሂስትሪው ራሱ ለመጨረስ በጣም እየተጣጣርኩ ነው ያለሁት። ስለዚህ በተቻላችሁ መጠን በቻልነው መጠን ለመፍጠን እንሞክራለን። አንድ ሰው እኔ ብቻ ነኝ እየሰራሁ ያለው። ስለዚህ አውቃለሁ የእናንተ ፍላጎት ብዙ ነው፣ ብዙ ነገር ትፈልጋላችሁ። ግን የዚህን ሁላ ሰው ፍላጎት ደግሞ አንድ ሰው ብቻውን ሆኖ መስራት ይከብዳል እና በተቻላችሁ መጠን ለመታገስ ሞክሩ። እስከተቻለው ድረስ ሂስትሪ ያልቃል፣ ጂኦግራፊ ያልቃል። ከዛ በኋላ ግን ጊዜ እያለን ከጨረስን እንተካላችኋለን። ኢኮኖሚክስ ይቀጥላል። ጊዜ ካሌለንና እነዚህን ብቻ ጨርሰን ግን ከደረሰ ጊዜያችሁ ምንም ማድረግ አንችልም። በሁለቱ ተዘጋጅታችሁ መግባት ነው። ሌሎቹን ደግሞ ጎን ለጎን እናንተ የተዘጋጃችሁ ሂዱ። መልካም ንባብ። ብዙ ላይብረሪዎች ላይ እንደማየው ከሆነ መነሳሳቱ በጣም አሪፍ ነው። በርቱ። ግን ያጠናን ስርዓታችሁን በደንብ አድርጋችሁ አስተካክሉ። ብዙዎች ጋር የማየው አሁንም መጽሐፍ እያገላበጡ ያሉ ተማሪዎች አሉ። መጽሐፍ ስላችሁ ያን የሚያክል ትልቅ መጽሐፍ አንስተው እያገላበጡ ያሉ ተማሪዎች አሉ። ያው በእርግጥ ያው የተማሪው ያነባበብ ስርዓት የራሱ የሆነ ሲስተም ይኖረዋል። እያንዳንዱ ተማሪ ያረዳድ ሲስተሙ የተለያየ ሊሆን ይችላል። ግን በዚህ ታይም ላይ ሂስትሪ 200 ምናምን ፔጅ ያለውን መጽሐፍ አንስተህ ጨረስኩ ምናምን ማለት አትችልም። እሱ ስርዓት ቀድሞ ነበር በደንብ ዲፕሊ ተገብቶ መነበብ የነበረበት። በአንድ ቀን ገብተህ 2 3 4 ቻፕተር ትር እያደረግክ እንደ ተረት እያነበብክ ጨረስኩ የምትለው ትምህርት አይደለም ሂስትሪ ትምህርት። እሺ ያ ማለት ከ10 ጥያቄ 2-3ቱን ይዛ ሌላው እንደመተው ማለት ነው። ያን የታነባብ በአሁን ሰዓት ንባባችሁ ሊሆን የሚገባው አጠር መጠን ባለ ስርዓት ከዚህ ያነበባችሁትን የምትከልሱበት አይነት ስርዓት ነው መሆን የሚገባው። ከዚህ በፊት ያልጀመርክ ተማሪ ግን በተቻለ መጠን ሪቪዥኖችንና ወይም ሾርት ኖቶችን ከኤግዛሞች ጋር አንድ ላይ አድርጎ ለመሄድ ሞክሩ። መልካም ንባብ ለሁላችሁም፣ መልካም ጊዜ